ዛሬ ማሳያችሁ የአርክማፕን አፕሊኬሽን ለካዳስተር ስራ የሚሆን ነው። እንዲሆን አድርገን የተወሰነ የአርክጂአይስን አፕሊኬሽን ለካዳስተር እናያለን። አርክማፕ 10.8ቱን በመጠቀም የተወሰነ ቤዚክ ስኪል ኦፍ አርክጂአይስ ለኮኦርዲኔት ሲስተምም እንዲሁም እንዴት ጂኦዳታቤዝ ክሬት እናደርጋለን፣ ሲምቦላይዚንግ ሌብሊንግ፣ እንዲሁም የካዳስትራል ቴምፕሌት ማፕ እንዴት ይዘጋጃል፣ ጂአይኤስ አውትፑት ክሬቲንግ ላይአውትስ የሚለውንና መጨረሻ የተወሰነ ደግሞ ስፓሻል አናሊሲስ የሚለውን ፓርት እናያለን። አርክጂአይስ አርክማፕ ሲከፍተን ይመስላል ሜቢ ዘ ሴም ቪዲዮ ደግሞ በአርክጂአይስ ፕሮ እሰራለሁ። እዚህ ላይ ኤግዚስቲንግ ማፕ ካለ ሪሰንትሊ የሰራ ነው እዚህ ጋር ታገኙታላችሁ። ብሮዝ ፎር ሞር አዲስ ከፍታችሁ መስራት ስትፈልጉ ነው ፕሮጀክት አዲስ ማን ነው ኦሬዲ የነበረ ካለ ብሮዝ ፎር ሞር ብላችሁ መክፈት ትችላላችሁ። ኒው ማፕ ላይ ግን ቴምፕሌት ብላንክ ማፕ ብለን እንጀምራለን። እንዲሁም ሌሎቹ ኦሬዲ ስታንዳርዳይዝ የሆኑ ቴምፕሌቶችን መክፈት ትችላላችሁ እዚህ ጋር አስቀምጠውላችኋል። ዲፎልት የጂኦዳታቤዝ እዚህ ጋር ነው። እኛ የራሳችን ጂኦዳታቤዝ ክሬት ስለምናደርግ የራሳችን ጂኦዳታቤዝ እንጠቀማለን። ስለዚህ ይሄ ለመጀመሪያ እንደዚህ ይሁን ኦኬ እንበለው። ኦኬ ስትከፍቱት ዳይሬክትሊ አርክማፕ እንደዚህ ይመስላል። እዚህ ጋር ሜቢ እነዚህ ቱል ባሮቹ የኔ በላይኛው ሳይድ ናቸው። ሜቢ ሜኑን ልገልባብጥላችሁ እንደዚህ ሜኑ ከላይ እንዲሆን እንደዚህ እንደዚህ ያረኩ ላምጣው እናችን ለውጣት እዚህ ጋር ይሄ ሜኑ ናቸው። ፋይል አለ ለምሳሌ እዚህ ጋር ኒው ፋይል ኦፕን ሴቭ አስ የምናደርግበት አድ ዳታም እዚህ ጋር አለ። አድ ኤክስዋይ ዳታም አድ ጂኦኮዲንግ ዳታም አለ። እዚህ ላይ ፕሪንት ሴትአፕ ፔጅ ሴትአፕ የምናስተካክልበት A4 A3 ፕሪንት ፕሪቪው እና ኤክስፖርት ሌአውት ላይ ተዘጋጀውን ኤክስፖርት የምናደርግበትና ማፕ ዶክመንት ፕሮፐርቲ የሚልም አለ እና ሪሰንት የተከፈቱ ፋይሎች ነው እዚህ ላይ የሚያሳየው። ማፕ ዶክመንት ፕሮፐርቲ ላይ ለምሳሌ ስቶር ሪሌቲቭ ፓዝ ቱ ዳታ ሶርስ ማድረግ ትችላላችሁ። የፕሮጀክቱን ስም፣ ዲስክሪፕሽን፣ አውተሩ፣ ክሬዲት ምናምን እዚህ ላይ ሴቭ አድርጋችሁ መታስቀምጡ ትችላላችሁ። ይሄ የፕሮጀክቱ ፕሮፐርቲ ነው። ኤዲት ላይ ከት ኮፒ ምናምን አይነት ነገር ነው ያለው። ቪው ዳታ ቪው እና ሌአውት ቪው አለ። እዚህ ላይ ዳታ ቪው ነው፣ እዚህ ሌአውት ቪው አለ። እዚች ጋር እቺ ሪፍሬሽ ነች። በዚህኛው ቪው ላይ ሄዳችሁ ዳታ ቪው ላይ ሌአውት ቪው መቀየር ትችላላችሁ። ግራፍ ክሬት ማድረጊያ፣ ሪፖርት ጀነሬት ማድረጊያ ያለው፣ ሩለር፣ ጋይድስ፣ ግሪድስ ለስፔሻሊ ለሌአውቱ ማስተካከያ ልክ እንደ ማይክሮሶፍት ወርድ እዚህ ላይም ሩለር ጋይድስ አለ። ሌላው ቡክማርክ ነው። ቡክማርክ ማለት የተወሰነ ዙምድ የሆነ ቪው ሴቭ የምታደርጉበት ሲስተም ነው። ክሬት ቡክማርክ ወደኋላ እናያለን። ኢንሰርት ላይ ስፔሻሊ ሌአውት ላይ ስንሆን ኢንሰርት ዳታ ፍሬም፣ አዲስ ዳታ ፍሬም። ይሄ አሁን አንድ ዳታ ፍሬም ነው የሚመጣው ሌየር የሚባለው። ምሳሌ አዲስ ዳታ ፍሬም ክሬት ባረግ ይሄኛው ሌላ ዳታ ፍሬም ኒው ዳታ ፍሬም የሚባል ክሬት ተደረገ። ጀርባ ያለው ይሄ ነው ሌየር ነው። ቦልድ የሆነው ዳታ ፍሬም አክቲቭ የሆነው ዳታ ፍሬም ነው። ይሄን ራይት ክሊክ አድርጌ መልሼ አክቲቬት ሳደርገው ይሄ ከጀርባ ያለው አክቲቭ ሆነ ማለት ነው። ቦልድ የሆነው አክቲቭ የሆነ ዳታ ፍሬም ነው። ምናልባት ይሄ በአንድ ፔፐር ላይ ብዙ ሌአውት ወይም ብዙ ቪው ፖርት እንደ አውቶካድ ማዘጋጀት ስትፈልጉ እዚህ ላይ በአርክጂአይስ ልክ ዳታ ፍሬም
ነው ኢንሰርት የምታደርጉት ማለት ነው። ለምሳሌ ይሄ ዳታ ፍሬም እና የዳታ ፍሬም ለብቻ እንደዚህ አክት ሊያደርጉ ይችላሉ። ያ ማለት ልክ የአውቶካዱ ቪው ፖርት ማለት ነው። ይሄ አንድ ቪው ፖርት ይሆናል፣ አንድ ሌአውት የምናሳይበት። ይሄ ደግሞ ሌላ ቪው ፖርት ይሆናል ማለት ነው፣ ሌላ ሌአውት የምናሳይበት። ተጨማሪም እንደዚሁ እዚህ ፔፐር ላይም መጨመር ይችላሉ። ሌላው እዚህ ኢንሰርት ላይ ያው ሌጀንድ አኖርዛሮ ስኬል ባር ምናምን እናስገባበታለን። ፒክቸር ዳይናሚክ ቴክስት ስፔሻሊ ኮኦርዲኔት ሲስተሙን ለማስገባት ታይትል ቴክስት ማስገባት ይችላል። ይሄን በኋላ እናየዋለን። ሌላው ሴሌክሽን ላይ ሴሌክት አሁን ምንም ሌየር ስለሌለ እነዚህ አክቲቭ አይደሉም። ሴሌክቲንግ ኦፕሽን ላይ ግን ልክ ArcGIS ሴሌክት ሲያደርግ ብዙ ጊዜ ይሄን ከለር ነው የሚያሳየው፣ ሲያን ከለር ነው። ይሄን ከለር በቀይ ወይም በማጀንታ ወይም በግሪን ልትቀይሩ ትችላላችሁ። በዲፎልት ግን ሲያን ከለር ሆኖ ነው የሚመጣው። ኤኒ ሴሌክትድ ፊቸር ሲያን ከለር ሆኖ ነው የሚመጣው። ጂኦ ፕሮሰሲንግ ቱል ቦክሶችን አብዛኛውን ጊዜ የምንጠቀማቸውን ቱል ቦክስ እዚህ ላይ ያስቀምጠውልናል። ለምሳሌ በፈር ክሊፕ ኢንተርሴክት ዩኒየን መርጅ ዲዞልቭ ሰርች ፎር ቱልስ ስሙን የምናውቀው ከሆነና የቱሉን ስም ቦታውን ግን አንዳንዴ ከጠፋን ሰርች አድርገን ልናገኘው እንችላለን። አርክ ቱል ቦክስም ከጠፋባችሁ በዚህኛው ማግኘት ትችላላችሁ። ኤንቫይሮንመንት ሴት ለማድረግ በተለይ አውትፑቱን ክሊፕ የሚደረግ ነገርም ካለ የክሊፒንግ ኦብጀክትን ሴት የምታደርጉት ስፔሻሊ ለራስተር አናሊሲስ እዚህ ላይ ነው። ሪዛልት ታብ በተለይ ኤረር አንዳንድ ኤረር ሲኖረው እንትናችሁ ስራው የኤረሩ ምክንያት ብዙ ጊዜ የምታገኙት እዚህ ሪዛልት ዊንዶ ላይ ነው። ሞዴል ቢልደር ArcGIS በሶስት ነገሮች ነው አንድ ስራ የሚሰራው። አንደኛ በቱሉ ይሰራል፣ ሁለተኛ በፓይተን ይሰራል፣ ሶስተኛ በሞዴል ቢልደር ነው። ያው ሞዴል ቢልደሩ ያው ቱሎችን ነው የሚጠቀመው፣ ፓይተን ኮድ መሆኑ ነው እንጂ ስቲል እነዚህ ዩዘር ኢንተርፌስ የሆኑ እያንዳንዱ በተኖች ጀርባቸው የፓይተን ኮድ አለ ማለት ነው። ጂኦ ፕሮሰሲንግ ኦፕሽን ልክ ሴሌክሽን ኦፕሽን እንዳለው ጂኦ ፕሮሰሲንግ ኦፕሽንም እዚህ ላይ አለው። እዚህ ላይ ኦቨርራይት አውትፑት ኦፍ ጂኦ ፕሮሰሲንግ ኦፕሬተርስ ኪፕ ሪዛልት ያንገር ዛን ምናምን እስከ 2 ድረስ ያለው ያዝልኝ ምናምን ነገር ለማለት ሴቲንግ ማስተካከል ትችላላችሁ። የጂኦ ፕሮሰሲንግ ላይ ከስተማይዝ ላይ ሞር ቱልባሮችን ልክ እንደ አውቶካድ 2007 ቱልባሮችን ቼክ እና አንቼክ ለማድረግ ኤክስቴንሽን ላይ በተለይ አዲስ የተጫነ ሶፍትዌር ኤክስቴንሽን ላይ ገብታችሁ ኤክስቴንሽኖቹ ቲክ መደረግ አለባቸው። እዚህ ላይ እናገኘዋለን። ለምሳሌ ይክፈትና ላሳያችሁ። ኦኬ ዘገየ ትንሽ። ስለዚህ ArcGIS 3D አናሊስት ArcScan ጂኦስታቲካል አናሊስት ኔትወርክ እነዚህ ኤክስቴንሽኖች ቲክ መደረግ አለባቸው። ሌላው ከስተማይዜሽን ላይ አርክ ማፕ ኦፕሽን ልክ የአርክ ማፕ ሴቲንግ ማለት ነው። አርክ ማፕ ኦፕሽን ላይ ጀነራል ኦፕሽን አለ። ለምሳሌ ሾው ስፕላሽ ስክሪን፣ ሾው ጌቲንግ ስታርቲንግ ዲያሎግ። ቅድም ለምሳሌ ስንከፍተው የመጣው ዲያሎግ እቺ ቲክ ስለተደረገች ነው። ዳታ ቪው ቲክ ኢኔብል ሃርድዌር አክሰለሬተር ፎር ሰፖርትድ ሌየር ሌብል ፎንቶች በዲፎልት የተቀመጡት ይሄ ነው። የሌአውት ቪውም እንደዚሁ ሜታ ዳታ ጀነሬት የሚደረገው በዚህ ስፔሲፊኬሽን ነው። ቴብል ዳታ፣ ራስተር ዳታ፣ ሼሪንግ፣ ካድ እያለ የተለያዩ ሴቲንጎች ይኖሩታል ማለት ነው። ብዙ ታቦች አሉት። እነዚህን እየገባን ማስተካከል እንችላለን። መጨረሻ ዊንዶ ላይ ቴብል ኦፍ ኮንቴንቱን ይሄ ነው። ቴብል ኦፍ ኮንቴንት ካጣችሁት እዚህ ላይ ነው የምታገኙት። ካታሎግ በስተቀኝ ይሄው እዚህ ላይ ነው የምታገኙት። ካጣችሁት እዚህ ጋር ክሊክ አድርጋላችሁ ወይንም ደግሞ እዚህ ላይም ታገኙታላችሁ። እቺኛዋም ቱል የምትባለው አይ ቲንክ ስታንዳርድ ቱል የምትባለው ነች እቺኛው ቱል ባር። ይሄኛው ደግሞ ቱልስ የሚባለው ቱል ባር ነው። ቱልስ የሚባለው ቱል ባር ዋና ዋናዎቹ እነዚህ ናቸው። ሌሎቹ ግን ለምሳሌ ድሮው የሚለውን ላጥፋው፣ ሌአውትም ጂኦ ሪፈረንሲንግንም ላጥፋው፣ አሁን አልፈልገውም። ሌአውትንም
ቱልስ እና ስታንዳርድ ኢምፖርታንት ናቸው። ሌአውት የሚጥፋ ሌላ ኤዲተር በኋላ ነው የምፈልገው። አሁንም ይጥፋ። በቃ እንደዚህ እነዚህ ሁለቱ ብቻ ይቀመጡ። እንደዚህ ሆኖ ማለት ነው። እቺኛዋ ቱልባር ስታንዳርድ ቱልባር ነች። እቺኛዋ ቱልባር ደግሞ ቱልስ የሚባል ቱልባር ነው። ስታንዳርድ ቱልባር ላይ እዚህ ፋይል ኒው ላይ እንደምናገኘው ኦፕን፣ ሴቭ፣ ፕሪንት፣ ከት፣ ፔስት ኤዲት ላይ ያሉት አዳታ እዚህ ላይ ያለ ይሄው። እንዲሁም ኤዲተር ቱልባር ቴብል ኦፍ ኮንቴንቱን ካጣችሁት እዚህ ጋር ለምሳሌ ቢዘጋ እዚህ ላይ መልሳችሁ ማምጣት ትችላላችሁ። ዳታ ቪው ላይ ላርገውና ደግሞ ካታሎጉ ለምሳሌ ካንስል ብታደርጉት ካታሎጉ መመለስ ትችላላችሁ። በዚህ እዚህ ላይ ሰርች ቱሉ ይሄ ነው። ሰርች ቱሉ ቢጠፋ ለምሳሌ ሰርች ቱሉን እዚህ ላይ ማምጣት ይቻላል። ኢቭን ይሄ ቱልባር ባይኖር ደግሞ ዊንዶ ላይ ሰርች አለ፣ ዊንዶ ላይ ካታሎግ አለ፣ በሱ ማምጣት ትችላላችሁ። እንደዚህ እንዲያስቀምጥልን ስንፈልግ ደግሞ አውቶ ሃይድ እቺ የፒኗን ምልክት ክሊክ ስናደርግ አውቶ ሃይድ ያደርግልናል። እዚህ ላይ ፓይተን ሞዴል ቢልደርም አለ። እዚህ ላይ ዙም ኢን፣ ሬክታንጉላር ዙም ኢን፣ ፓን፣ ፉል ዙም፣ ፊክስድ ዙም፣ ፕሪቪየስ ዙም፣ ኔክስት ዙም፣ ሴሌክሽን ቱል ነች። እቺ ሌየር ስለሌለው ነው አሁን አክቲቭ ያልሆነው። ይሄ ክሊር ሴሌክሽን ነው። ይሄ ሴሌክት ኤሌመንት፣ አይደንቲፋይ በተን፣ ፖፕ አፕ፣ ኤችቲኤምኤል ፖፕ አፕ፣ ሜዠር፣ ፋይንድ እና ጎቱን ነው። ሞር ጎቱ ኤክስ ዋይ ማለት የሆነ ኮኦርዲኔት ኖሮን ወደዛ መሄድ ብንፈልግ ነው። ስለዚህ ዳታ ፍሬሙን ሪሙቭ ላድርገውና አንድ ዳታ ፍሬም ይኖረን። በስተግራ ደግሞ አርክ ቱል ቦክስ አለ። ይሄ አርክ ቱል ቦክስ ከሌላችሁ እዚህ ላይ መታችሁ ክሊክ ማድረግ ትችላላችሁ፣ ወይም ጆብ ፕሮሰሲንግ ላይ ሄዳችሁ አርክ ቱል ቦክስ ክሊክ ማድረግ ትችላላችሁ። እቺኛዋ ቴብል ኦፍ ኮንቴንት ትባላለች። ይሄው አርክ ቱል ቦክሶቹ ብዙ ትሪ ናለ። ይሄ ፈርስት ትሪ ይሄ ነው፣ ሰከንድ ትሪ ይሄ ነው፣ ሰርድ ትሪ ይሄ ነው። ሰርድ ትሪው ላይ ቱሎችን ታገኛላችሁ። ለምሳሌ ከአናሊሲስ ቱል ላይ ፕሮክሲሚቲ፣ በፈር እዚህ ላይ ይገኛል። በፈር እዚህ ላይ ማለት ካልሆነ ደግሞ ስሙን ካወቃችሁት እዚህ ላይ ሰርች ላይ ሄዳችሁ በፈር ማለት ትችላላችሁ። ሁሌም እቺ ሎካል ሰርች መሆኗን ግን ቼክ አድርጉ። ኢንተርፕራይዝ እና ሎካል ሰርች ያለ ይሄው በፈር እዚህ ላይም ታገኙታላችሁ። ስለዚህ በተለያየ መንገድ ቱሉን አክሰስ ማድረግ ይቻላል። ሌላው በፓይተንም ትችላላችሁ። ለምሳሌ እዚህ ፕሪንት ሄሎ ወርልድ ብለው ፓይተን ይሰራል ማለት ነው። ፕሮምፕቱ እንደ አይዲ ሆኖ መስራት ይችላል። ይሄው ሄሎ ወርልድ ብሎ ሪዛልቱን ይሰጠኛል። ስለዚህ ፓይተን በኮማንድም ራን ማድረግ እንችላለን። አይ ቲንክ የአርክጂአይኤስ ፕሮ ሲሆን ደግሞ ጁፒተር ኖትቡክ ነገር ነው ያለው። እንደዛ እንደ ጁፒተር ኖትቡክ የሆነው ላይ ራን ማድረግ ትችላላችሁ። የተሻለ ኢንተርፌስ አለው። ሞዴል ቢልደርም አለን እዚህ ላይ። ለምሳሌ ሞዴል ቢልደር ቱሎችን ለምሳሌ አናሊሲስ ላይ ፕሮክሲሚቲ በፈርን እንደዚህ አድርጌ ድራግ እያደረኩ ኢንፑት ሰጠዋለሁ። እዚህ ላይ ኢንፑት ሌየር ካለኝ ያን ኢንፑት ሌየር አስገባለታለሁ። አውትፑት ሌየሩን ሰጠዋለሁ። ከዛ ብዙ ግራፊካሊ እንደዚህ ከሰራው በኋላ ቫሊዴት አደርገዋለሁ። እዛ ራን አደርገዋለሁ። ለሌላ ጊዜም ሴቭ አድርጌ ራን ለማድረግ በፈልግም ሴቭ አለ፣ ወይም ሞዴል ላይ ሄጄ ሴቭ አስ መጠቀም ይችላል። ሶ በሞዴል ቢልደር በፓይተን እና በቱል ቦክስ ነው አንድን ፕሮሰስ የሚሰራው። ሜቢ እዚህ ላይ ፋይል ሴቭ አስ ብለን ፕሮጀክቱን ሴቭ እናድርገው። እዚህ ሳምፕል ዳታ አለኝ። እዚህ ሳምፕል ዳታ ላይ ጂአይኤስ ፕሮጀክት የሚላለኝ በዚህ ኤክሰርሳይዝ ብዬ ስም ሰጥቼው ሴቭ ላድርገው። ይሄ ኤምኤክስዲ እንለዋለን ኤክስቴንሽኑ። የመጀመሪያው ስራችን የፕሮጀክት ዳታችንን ፎልደር ኮኔክት ማድረግ ነው። ፎልደር ኮኔክት ለማድረግ እዚህ ላይ መተን ካታሎግ ላይ ፎልደር ኮኔክሽን የሚላለ ወይም እዚች ላይ ፕላስ ምልክት አለች ኮንትሮል ኮኔክት ፎልደር የሚል ክሊክ አደርጋለሁ። እዛ የኔ ዳታ ሳምፕል የሚለው ዳታ ዴስክቶፕ ላይ ያለው ኦኬ ላለው ይሄው ይዞልኝ መጣ።
እነዚህ ናቸው ዳታዎች። የአድሚን ዳታ አለኝ፣ የካዳስተር ዳታ አለኝ፣ የተወሰነ የሪፈረንስ ዳታ ይኖረኛል። እነዚህን ዳታዎች ለምሳሌ ይሄን የአዲስ አበባ ወረዳ ዳታ ባስገባው እዚህ ላይ ደግሞ የሳብሲቲ ነው እንደዚህ ባስገባው ብዙ ነገር ይሄንን ሌየር ተጠቅሜ ልሰራ እችላለሁ። እዚህ ቴብል ኦፍ ኮንቴንት ላይ እቺኛው የመጀመሪያ ሊስት ባይ ድሮዊንግ ኦርደር ነች። ያ ማለት ጂአይኤስ የመጀመሪያው ቶፕ ላይ ያለውን ነው ቪዚብል የሚያደርገው። እንደምታዩት ሳብሲቲ ነው አሁን በላይ ያለው ሳብሲቲ ነው እየታየን ያለው። ባይ ድሮዊንግ ሶርስ ፓዙን ማየት ከፈለጋችሁ ባይ እዚህ ጋር ባይ ቪዚቢሊቲ ቶፕ የሚታየው ማን ነው የሚለው ነው። ሴሌክት የተደረገ ቢኖር ደግሞ ባይ ሴሌክሽን አለ። እዚህ ላይ ሜቢ ይሄ ሴሌክት የሚለው አሁን ቱል ይኸው ሰርቷል። ክሊክ ሳደርገው ሴሌክት ይሰራልኛል። ቅድም ሲያን ሆነ ያልኳችሁ ይሄ ነው። ሜቢ ይሄን አንዱን ከላይ ከታች እንደዚህ ያደርጋችሁ ማስቀመጥ ይችላል። ሪኦርደሪንግ መስራት ትችላላችሁ። ኦን እና ኦፍም ማድረግ ትችላላችሁ። እንደዚህና እንደዚህ ማድረግ ይቻላል። ሌላው እዚህ ጋር አንድ ላጥፋትና የሰብሲቲ የሚለውን ልጠቀምና ይሄን ክሊክ ሳደርግ ሉክ በጀርባው ሲያን ያለው ሴሌክሽን ላይ ለምሳሌ ሴሌክሽን ኦፕሽን ይሄን ከለር በቀይረው ቀይ ባረገው ማለት ነው ቀይ ይሆናል ማለት ነው። ወይም ደግሞ እዚህ ላይ ገብቼ ራሱ ሌየር ላይ ሴሌክሽን ኦፕሽን ላይ ሄጄ በሲምቦል ሴሌክት አድርግልኝ ብለው ይችላሉ። ለምሳሌ ሃሽ አድርግልኝ ብለው እንደዚህ ሃሽ ያደርግልኝ። ይሄው እንደዚህ ሃሽ ያደርጋል። ክሊክ ሳደርጋውን ሃሽ ነው የሚያደርገው ማለት ነው። እንደዚህ ያደርጋችሁ ከስተማይዝ ማድረግ ይቻላል ነው ባጭሩ። መልሼ ይሄንን እንደዚህ ላድርገው። ቀይውን ቀይ የነበረውን ደግሞ ሴሌክሽን ላይ ሄጄ ሲያን ላድርገው ዲፎልት ይሁን ቲንክ መሰለኝ እንደዚህ ይሁን። ስለዚህ ሴሌክት ቱል ሌየሩን ሴሌክት ነው የሚያደርግልን። ያው ArcGIS በቬክተር እና በራስተር ነው ዳታን ሪፕሬዘንት የሚያደርገው። ይሄ አሁን የቬክተር ዳታ ታይፕ ነው፣ ዶት ሼፕ ነው፣ ዶት ኤስኤችፒ ነው። የራስተር ብዙ ጊዜ ዶት ቲፍ፣ ዶት ጄፔግ፣ ዶት ፒኤንጂ ሊሆን ይችላል። ይሄ ደግሞ ፖሊጎን ነው፣ ፖይንትም ላይንም ቬክተር ዳታ ነው። እዚህ ላይ የተመረጠውን ክሊር ለማድረግ ስፈልግ ክሊር ሴሌክሽን ማለት ይችላል። ወይም እዚሁ ላይ ራስም ክሊክ አድርጌ ራይት ክሊክ ሴሌክሽን ላይ ሄጄ ክሊር ሴሌክሽን ስዊች ሴሌክሽን ስዊች ማለት ይሄ የተመረጠው ሌሎችን ምረጥ ማለት ነው። ኦፖዚቱን ይመርጥልኛል ማለት ነው። እንግዲህ ባውንደሪ ሼር ስለሚያደርጉ ነው። ለምሳሌ ይሄን ሽፍትን ተጥኜ እንደዚህ አድርጌ ስዊች ባደርገው እዚህ ላይ አንድ ልጨምር እቺኛውን ፖይንት ቢያንስ እንዳይመርጣት ስዊች ሴሌክሽን ትርጉሙን ላሳያችሁ። አሁን ይሄ ሲመረጥ ስዊች ከተደረገ ዘ ኦፖዚት እነዚህ እንደሚመርጠው ይሄንና ይሄን ነው የሚመርጠው ማለት ነው። ራይት ክሊክ አድርጋችሁ ሴሌክሽን ስዊች ሴሌክሽን ስትሉት ሌሎችን ይመርጣል ማለት ነው። እንደዚህ ካደረግን በኋላ ሌላው እዚህ ላይ ያሉ ቱሎችን ብናያቸው ምንድነው ይሄ ለምሳሌ በምን ያህል ስኬል እንደሆነ ነው እያሳየን ያለው። 1 to 200,000 ላይ ነው ያለው። ይሄ ስኬሉን መቀየር ትችላላችሁ። እዚህ ላይ ለምሳሌ 1 to 250 ሳረገው ይቀይራል። 1 to 100,000 ሲሆን ደግሞ ዙም ያደርገዋል። ከዛ እዚህ ላይ ፊክስድ ዙም እንደዚህ ዙም ለማድረግ መመለስ ስትፈልጉ ደግሞ ጎ ባክ ፕሪቪየስ ዙም አውት ደግሞ ስትፈልጉ ይቀንስልናል። ፓን እንደ አውቶካዱ ፓን ማድረግ ይችላል። ፉል ዙም ደግሞ ፉል ኤክስቴንት ነው የሚያሳየው። ፉል የዳታውን ፉል ኤክስቴንት ፊክስድ ዙም ክሊክ ስታደርጉ ፊክስድ ዙም ኢን እና ፊክስድ ዙም አውት ነው። እቺኛዋ ለምሳሌ ፓን ለማውጣት ስትፈልጉ ወደ ሴሌክት ኤሌመንት ስታደርጉ እቺን የማውስ ምልክቷን ማድረግ ትችላላችሁ። አይደንቲፋይ ኦሬዲ እዚህ ውስጥ ያለን ዳታ ምን አትሪቢዩት አለው የሚለውን ለማሳየት ነው።
ወይንም ፊቸሩ ማን እንደሆነ ይነግረናል። ክሊክ ስናደርግ አይደንቲፋይ ይሄው እዚህ ላይ ለሚኩራ እንደሆነ ይናገራል። ኤሪያውን ዲስፕሌይ ያደርጋል። እንዲሁም ሌሎችንም እንደዚሁ እዚህ ላይ ክሊክ አድርገን መውሰድ እንችላለን። ሌላ ምናልባት ለካዳስተር አንድ የሚጠቅመው ምንድነው ሜዠር ቱል እና ጎቱ አለ። ለምሳሌ ወደ አንድ ፓርሰል ቦታ ለመሄድ ትፈልጉ ክሊክ አድርጋችሁ እዚህ ቦታ ላይ ጎቱ የኤክስ እና ዋይ ኮኦርዲኔቱን እዚህ ላይ አስገብታችሁ ለምሳሌ ይሄ ቦታ 474807 ይሄ ማለት 474807 እዚህ ላይ ነው ያየሁት ባይዘው ኮኦርዲኔቱ። ሁለተኛ ደግሞ 993086 993086 በየ ኢንተር ባረገው እዛ ቦታ ላይ ይገኛል ማለት ነው። ዙም ያደርግልኛል ቦታ እዚህ ላይ እዚህ ላይ ሜቢ ዙም ቱ ማለት ይችላል። ይሄው ፍላሽ አድርግልኝ አድ ፖይንት ምልክት አድርግልኝ ይሄው አድ ሌብል ቱ ይሄው ምን አይነት ኮኦርዲኔት እንዳለው አድ ኮል አውት ምን እንደሆነች ያሳየኛል። እንደዚህ ያደረገ ይጨምርልኛል ማለት ነው። ሌላው ሜዠር ቱል ነው። ሜዠር ቱል ኤሪያ ሜዠር ማድረግ ይቻላል። እንዲሁም ኤሪያ ሜዠር ለማድረግ እችኛዋን ነው። እችኛዋ ይሄ ላይን ነው። ለምሳሌ ክሊክ አድርጌ ላይን እንትን ለማድረግ ብፈልግ ዲስታንሱን ይነግረኛል። እዚህ ላይ ጽፏል። ካንሰል በየ ደግሞ ኤሪያ ማድረግ እዚህ ላይ ካንሰል በለውና ስኬፕ አድርጌ እንደዚህ ኤሪያ ሲሆን ደግሞ ፖሊጎን ነው የሚያሳይ። የዚህ ኤሪያ ይሰጠኛል ማለት ነው። ዩኒቱን የዲስታንስ እና የኤሪያ ዩኒቱን እዚህ ላይ ገብታችሁ ማስተካከል ትችላላችሁ። ሜትር ነው የዚህኛው ሜትር ስኩዌር ነው ወይም ሄክታር ማድረግ ትችላላችሁ። ይሄ ሜትር ሶ ኦልሞስት ሰርች የምንለው ማለት ለምሳሌ እዚህ ጋር ሰርች ደግሞ የምንለው ለምሳሌ የአዲስ ከተማ ክፍለ ከተማ ሰርች ማድረግ ፈልግ እንደዚህ አድርጌ ሰርች ያደርጋለሁ። ከተማ ስፔሊንግ ተሳስቼ ነው። እዚህ ላይ አዲስ ከተማ ብሎ ያሳየኛል ማለት ነው። እዚህ ዙም ሳደርገው ሰርች አድርጎ ያሳየኛል። ሎኬሽንም አለው ሊኒየር ሪፈረንሲንግ ማለት አክቹአሊ ሊኒየር ሪፈረንሲንግ ሌላ ለመንገድ አፕላይ የምናደርገው ነው። በተለይ ከአንድ ሊኒየር ዳታ ጋር ሌላ ኢንፎርሜሽን አብሮን አታች ማድረግ ስንፈልግ ነው ሊኒየር ሪፈረንሲንግ የምንጠቀምበት። ሌላው ምንድነው ስለ ቬክተር ዳታ ስናወራ ራይት ክሊክ አድርገን ኦፕን አትሪቢዩት ስንል የምናገኘው ኢንፎርሜሽን አለ። ይሄ ኢንፎርሜሽን እዚህ ሜዠር ቱል ላይ ልውጣና ወደ እዚህ ላይ ክሊክ ላድርግና ልውጣ። ይሄ አትሪቢዩት ቴብል ኦፍ ሌየር የምንለውን ራይት ክሊክ አድርገን ኦፕን አትሪቢዩት የምናደርገው ነው። ምናልባት ለምሳሌ እዚህ ላይ 11 ፊቸሮች አሉ። 11 ሰብሲቲ አንዱን እንደዚህ ብንመርጥ ለምሳሌ እዚህ ላይ ተመረጠውን ያሳየኛል። ማን እንደሆነ ሴሌክትድ ብቻ ስፈልግ ደግሞ ሴሌክትድ የሚለውን ክሊክ ማድረግ ይችላል። ሾው ኦል የሚለውን መመለስ ይችላል። እዚሁ ላይ ክሊር ሴሌክሽንም አለ። እዚህ ላይ የቴብል ኦፕሽን የምንላቸው ለምሳሌ አዲስ ፊልድ ክሬት ማድረግም ፈልግ አድ ፊልድ ብለን ጆይን ሪሌትም እንችላለን። እዚሁ ላይ ክሬት ቻርት print report create report run report load report appearance የሚሉት ነገሮች ሁሉ ማስተካከል እንችላለን። select by attribute find and replaceም ልክ እንደ word document እዚህ ላይ ታገኛላችሁ። መጀመሪያ የጂኦዳታቤዝ እንዴት ክሬት ይደረጋል የሚለውን ላሳያችሁ። I think ይሄ ጂኦዳታቤዝ ካታሎግ ላይ ሄደን እዚሁ ቦታ ላይ ለምሳሌ ዲሊት
ላርገውና ይሄን አዲስ ፎልደር ክሬት ላርግና ማይ ሳምፕል ዳታ ላይ ኒው ፎልደር ማይ ፕሮጀክት ልበለው አንደርስኮር ፕሮጀክት የሚል ስም መስጠው ከዛ ቦታ ላይ ራይት ክሊክ አድርጌ ኒው ፋይል ጂኦዳታቤዝ ነው ፋይል ጂኦዳታቤዝ ወደ 1 ቴራ ዳታ ይዛል ይሄ ወደ 2 ጊጋ ባይት ድረስ ነው የሚይዘው you can create also new shape file new database file layer and so on but ብዙ ጊዜ ሼፕ ፋይል ሳይሆን ፊቸር ክላስ ክሬት ብናደርግ የተሻለ ይሆናል ፋይል ጂኦዳታቤዝ ክሬት ላርግና gdb ነው እንትኑ ኤክስቴንሽኑ ሃይላይት አርጌ ለምሳሌ ስለ ላንድ ወይም ካዳስተር ስለሆነ ላንድ ልበለው እዚህ ላይ ራይት ክሊክ አርጌ ለምሳሌ ኒው ፊቸር ክላስ ማምጣት ይችላል ኢምፖርት ማድረግ ይችላል ከሌላ ኢምፖርት ቴብል ማድረግ ይችላል ኤክስፖርት ማድረግ ይችላል ሪፍሬሽ ዲሊት ማድረግ ይችላል ሜቢ ArcGIS ሰርቨር ጋር ሲሰሩ እዚህ ጋር ሰርቨሩን ዳታቤዝ ኮኔክሽን ዳታቤዝ ሰርቨር ጋር ኮኔክት የምታደርጉበት ናቸው እዚህ ታች የምታያቸው ነገሮች ሶ ኤቭሪ ዳታችንን በዚህ ጂኦዳታቤዝ ውስጥ እናደርጋለን ማለት ነው ስለዚህ ሌላ ዳታ እናስገባ ለምሳሌ ካዳስተር ላይ ሄደን የልደታን ፓርሰል ላስገባው ድራግ አርጌ ስትሪት WJ84 የሚለውንም ላስገባው ምናልባት ስትሪት WJ84 ሳስገባ ልዩነት የሚያመጣው ኮኦርዲኔት ሲስተሙ ሌላ ስለሆነ እዚህ ጋር ትራንስፎርሜሽን ገብቼ እቺኛዋን አዲንዳን ፎር የምትለውን ባስመርጥለት ሉክ እዚህ ላይ -65 -11 206 ነው በአርክጂአይኤስ በዲፎልት ያለው ፓራሜትር ይሄ ፓራሜትር እኛ ከስተም ተጠቅመን -162 -12 206 እናደርገዋለን ላውኑ ግን ይሄን ወርጬ ኦኬ ላለው እኔ ከስተም አለኝ እዚህ ጋር የምትባል ከስተም አለች እቺ ግን ይሄን how to create የሚለውን በኋላ እናያለን ሶ እንደዚህ አድርገን ኦኬ ብዬ ስዘጋ ሄዶ ኦልሞስት ኦን ዘ ፍላይ ፕሮጀክት አድርጎ ፊት ያደርግልኛል ዙም አድርጌ ራይት ክሊክ አድርጌ ዙም አድርጌ ላሳያችሁ ሉክ እዚህ ላይ እንዴት ፊት እንዳደረገ ይሄን ግን ፊት ያደረኩት ትራንስፎርሜሽን ስለሰጠውት ነው ያ ማለት እዚህ ጋር ገብቼ ይሄን ስለሰጠውት ነው ይሄን ነን ብለው ኦኬ ብለውና አፕላይ ብለው አያችሁ እንደ shift እንደሚያደርግ ይሄ ወደ 228 ሜትር አካባቢ shift ያደርጋል ስፔሻሊ አዲስ አበባ ላይ ሲሆን ማለት ነው ሶ ኦን ዘ ፍላይ ፕሮጀክት እንዲያደርግልን ራይት ክሊክ ፕሮፐርቲ አድርጌ መልሼ የተለያየ ኮኦርዲኔት ሲስተም ሲሆን ትራንስፎርሜሽን ላይ ኮኦርዲኔት ሲስተም ታብ ላይ ትራንስፎርሜሽን ላይ ክሊክ አድርጋችሁ ይሄን አዲንዳን 24 የሚለውን ላድርገው ኦኬ እንላለን ልደታ ፓርሰልን ኦፕን አትሪቢዩት ስናደርግ የተለያየ ዳታ አለው ይሄ ዳታ አለው ለምሳሌ ላንድ ዩዝ ኤሪያ ወረዳ ዞን ይያለ እና ፓርሰል አይዲ ሁሉ አለው ይሄን ዳታ ሲምቦላይዝ ልናደርገው እንችላለን እንዲሁም ደግሞ እንትንም ልናደርገው እንችላለን ይሄ ምንድነው ሌብልም ልናደርገው እንችላለን መጀመሪያ ግን አትሪቢዩት ቴብል ላይ ያሉትን ነገሮች የተወሰነ ባሳያችሁ ፎር ኤግዛምፕል የልደታን ኦፕን አትሪቢዩት ብዬ እዚህ ላይ ራይት ክሊክ ስታደርጉ ለምሳሌ ሶርት አሴንዲንግ የሚላል ይሄ ማለት የጨመረ እንዲሄድ ነው ለምሳሌ ኤሪያ ላይ ሄጄ ሶርት አሴንዲንግ ብለው ከትንሽ ወደ ትልቅ ነው የሚወስደው ሶርት ዲሴንዲንግ ብለው ከትልቅ ወደ ትንሽ ይወስደዋል አድቫንስድ ሶርቲንግ ደግሞ በተለያየ ፊልዶች መጀመሪያ በኤሪያ አድርገው ከዛ በኒው ፓርሰል አይዲ ከዛ በምን እያላችሁ ለተጨመሩት በአራት ሶርት ማድረግ ትችላላችሁ በአራት ፊልድ ቀጣዩ ሰመራይዝ ማድረጊያ ነው ሰመራይዝ ለማድረግ ለምሳሌ ሰመራይዝ የምናደርገው ኤሪያን ከሆነ ኤሪያን ሰመራይዝ አድርጎ ይሰጠናል ሌሎችንም ፊልዶች እንደዚሁ
ግን ባጭሩ እቺኛዋ ስታቲስቲክስ የምትለው በቂ ስለሆነች ለምሳሌ ኤሪያ ካውንቱ ብዛቱ ይሄ ነው የፊቸሮቹ ብዛት ፓርሰሎቹ ማለት ነው ሚኒመም ኤሪያ ማክሲመም ኤሪያ ሰም እና አቨሬጅ እንዲሁም ስታንዳርድ ዲቪዬሽን ያስቀምጥልናል ለሌሎቹ እዚህ እየመረጣችሁ ስታቲስቲካል ሰመሪ ማግኘት ትችላላችሁ ሌላ አሁን ፊልድ ካልኩሌተር ነው በሁለት ፊልድ መካከል መስራት ብትፈልጉ ለምሳሌ ፖፑሌሽን ዴንሲቲ ካልኩሌት ማድረግ የሚፈልግ ሰው ካለ የፖፑሌሽን ዳታ ካለ ለምሳሌ ፖፑሌሽን ቢሆን ይሄ ሳብሲቲ የሚለው ፖፑሌሽን ቢሆን ፖፑሌሽን ሲካፈል ለኤሪያ ብላችሁ እንደዚህ አዲስ ሌላ ኮለም ላይ ይሄንን ስራ በሁለት ኮለም ያገኛችሁትን ፖፑሌሽን ዴንሲቲ ካልኩሌት ሊያደርግላችሁ ይችላል ይሄ ፊልድ ካልኩሌተር ይብንለዋል ካልኩሌት ጂኦሜትሪ ግን ለምሳሌ አሁን ኤዲተር ሴሽን ላይ ስላልሆንኩ ነው ኤሪያ ካልኩሌት ማድረግ ይችላል ፐር ሜትር ኤክስ እና ዋይ ኮኦርዲኔት ኦፍ ዘ ሴንትሮይድ ኦፍ ዘ ፖሊጎን ሲሆን ላይን ሲሆን የላይኑን ሌንግዝ እና ሜቢ ሴንተሩን ነው መሰለኝ የሚያደርገው የፖይንት ሲሆን ግን ኤክስ እና ዋይ ኮኦርዲኔት ብቻ ነው ካልኩሌት የሚያደርገው ስለዚህ ይሄ ካልኩሌት ጂኦሜትሪ እንለዋለን ተርን ኦፍ ፊልድ የምንለው ይሄንን ፊልድ ማጥፋት ብንፈልግ ተርን ኦፍ ማለት እንችላለን ፍሪዝ እና አንፍሪዝ ማድረግ ደግሞ ለምሳሌ እንደዚህ ስክሮል ሳደርግ እቺኛዋ ኒው ፓርሰል አይዲ ተጣፋብኛለች እቺኛዋን ፍሪዝ ካደረኳት ግን ፍሪዝ ሳደርገው ተመልከቱ በስተግራ ይዞት ይመጣል እንደዚህ ስክሮል ባደረግ እቺኛዋ ኮለም ልክ እንደ ኤክሴል ማለት ነው እቺኛዋ ኮለም ፊክስድ ሆና ነው የምትጠብቀን ማለት ነው ስፔሻሊ የሌሎችን ኢንፎርሜሽን ምን እንደሆነ ለማወቅ ብንፈልግ ይሄ ለምሳሌ ኦነር ኔም ቢሆን ያ ኦነር ኔም ምን ያህል ኤሪያ እንዳለው ምን ያህል እንትን እንዳለው ለማወቅ እቺኛዋን ፍሪዝ ማድረግ የተሻለ ነው መልሼ አንፍሪዝ አደርጋታለሁ አንፍሪዝ አድርጌ ከቦታው ላይ መልሼም ሙቭ አድርጌ እንደዚህ ድራግ አድርጌ መውሰድ ይችላል እንደዚህ ያርጉ ሌላው ዲሊት ፊልድ ማድረግ ትችላላችሁ ማጥፋት እና ፕሮፐርቲ ለምሳሌ ይሄ ዳታ ታይፑ string እንደሆነ ሌንግዙ 18 እንደሆነ ያሳያል ኒው ፓርሰል አይዲ ፊክስድ ነምበር ስለሚሆን ነው ብዙ ጊዜ ይሄ ለምሳሌ ኤሪያ ሲሆን ደግሞ ፕሮፐርቲ ውስጥ ትሄዱ ለምሳሌ ደብል ነው ታይፑ ፕሪሲሽኑ 15 ድረስ አለ ይላል እንደዚህ አይነት ኢንፎርሜሽን ልናገኝ እንችላለን ሌላ ስለ ፊልድ ስናወራ እነዚህ ፊልድ ነው የሚባሉት እነዚህ ሮ ነው የሚባሉት ፊልድ ያ ኢንፎርሜሽን አዲሽናል ኢንፎርሜሽን about a specific feature ነው አንድ ሮ ግን አንድ ፊቸር ነው ሪፕሬዘንት የሚያደርገው ለምሳሌ አንድ ፊቸር ነው እዚህ ላይ ዙም አድርጋችሁ ክሊክ ታደርጉት እንደዚህ ዙም ቱ ሌየር ብትሉ ለምሳሌ ይሄው እቺን ቦታ ነው ሪፈር የሚያደርገው ይሄ ዳታ አንድ ፊቸር ነው ይሄ የዚህ ፊቸር ግን ኢንፎርሜሽን በኮለሞቹ ነው የተቀመጠው እና ኮለሞቹን ፊልድ እንላቸዋለን ማስፈልግ ፊልድ ቢኖር ኢን ኬስ ደብል ክሊክ አድርጋችሁ ከፕሮፐርቲ ሌየር ፕሮፐርቲ ውስጥ ሴሌክሽን ዲስፕሌይ ሲምቦሎጂ ያለ አለ ከዚህ ውስጥ ፊልድ የሚላል ፊልድ ማስፈልገው ፊልድ እዚህ ላይ አንቼክ ማድረግ ትችላላችሁ አንቼክ አረጋችሁ ለምሳሌ ይሄን ባጠፋው ኤፍአይዲ አይታይም ማለት ነው አፕላይ ብለው በኋላ ይሄንንም እንዴት እንደምናጠፋው እናያለን ሌላው ማሳያችሁ ምንድነው የሲምቦሎጂና ሲምቦላይዝ ማድረግና ሌብል ማድረግ ነው ምናልባት ለዛ ዳታ የሚሆነው ይሄ የላንድ ዩዝ ዳታ ይሻለኛል የላንድ ዩዝ ዳታ ላስገባና ዙም ቱ ዛት ሌየር ላድርገው ይሄ ሌየር አለ ይሄ ሌየር የተወሰነ የላንድ ዩዝ ክላሲፊኬሽን አለው ለምሳሌ በሪቨር በፈር ሲቲ ሌቭል ፓርክ ምናምን እያለ ይኖረዋል ይሄንን ራይት ክሊክ አድርጌ ፕሮፐርቲ ውስጥ ገብቼ አንድ ሲንግል ቫልዩ ከለር የነበረውን ሌየር ሲምቦሎጂ ላይ ካታጎሪ ውስጥ ገባለሁ በሌየር ሌብል ማን ሲምቦላይዝ አድርግልኝ አድ ኦል ቫልዩ ለዋል ራሱ አውቶማቲካሊ ከዚህ ከለር ራምፕ ይሰጥልኛል እንደዚህ አድርጎ ሌብል ያደርገዋል ማለት ነው ለምሳሌ ከዛ ማሚን ሲምቦላይዝ ያደርገዋል
ለምሳሌ ሂስቶሪካል ስትራክቸሮች እነዚህ ቢጫ ቢጫ የሆኑት ነው። ይሄ ሪቨር በፈር መሰለኝ አይ ቲንክ ሪቨር በፈር ነው። ብዙ ጊዜ ሪቨር በፈርን እንደዚህ ግሪን ልናደርገው እንችላለን ወይ ብሉ እንደዚህ ብሉ የሆኑትን እየገባን ከለርን መቀየር እንችላለን፣ ችግር የለም። ይሄ ሲምቦላይዜሽን እንለዋለን። ራይት ክሊክ አድርገን ደግሞ ፕሮፐርቲ ውስጥ ሌብል ማድረግ ብንፈልግ እዚህ ላይ ሌብል አለ። ሌብል ባይ ሌየር ነው። አሁንም በሌየሩ ሌብል ያርገው። ይሄ ላንድ ዩዝ ማለት ነው። ሌብል ሚለውን ቲክ አደርጋለሁ። የሌብሉን ከለር፣ ሳይዝ፣ ሲምቦሉን እዚህ ላይ መቀየር ይችላለሁ። ግን እዚህ ላይ መጥቼ ደግሞ ፕሌስመንት ፕሮፐርቲ ላይ ኦንሊ ፕሌስ ሌብል ኢንሳይድ ፖሊጎን ምናምን ማድረግ ይችላለሁ። ለምሳሌ ኦኬ ልበለው። እንደዚህ ያደርገዋል። ይሄ አሁን እቺ ስትራክቸር ሂስቶሪካል ስትራክቸር ነች፣ ግን ሌብሏ ከስትራክቸሩ ውጭ ነው የሆነው። ለምሳሌ በዚህ ሌብል እንዲታይ ማድረግ ይችላለሁ ሌብሉን፣ ቢኮዝ እንደዚህ ሲሆን ሪዴቢሊቲውን ስለሚቀንስ ማለት ነው። ይሄ ምን ያህል ነው? ለምሳሌ እዚህ ጋር 1600 ድረስ ማለት ነው። ስለዚህ ደብል ክሊክ አደረግና ሌብሉን ቪዚቢሊቲ ሬንጅ የሚላል ለዚህ ስኬል ሬንጅ ዶን ሾው ሌብል ለምሳሌ በ1 to 100 እና በ1 to እንደዚህ ላድርገውና አይ ቲንክ 600 ነው አይደል የሆነው 600 ላድርገው። ይሄንን ለምሳሌ 1 to 50 ላድርገው እስኪ ሚኒመም እንደዚህ አድርጌ አፕላይ ብለው አሁን በዚህ ሬንጅ ጠፋ ማለት ነው። because 1 to 600 ስለሆነ maybe ይሄን 1 to 600ን ላገለባብጠው እንደዚህ መሰለኝ እንትን አድርጌዋለሁ 1 to 50 ድረስ ይታይ። አሁን 1 to 50 በ1 to 50 እና በ1 to 600 ውስጥ ይታያል፣ ግን ዙም አውት ሳደርገው ይሄ ይጠፋል። because ይሄ 1 to 1000 ሆነ። 1 to 500 ሲሆን ትክክል ነው ይታያል። 1 to 250 ይታያል። 1 to 150 ይታያል። 1 to 100 ይታያል። 1 to 60 ይታያል። 1 to 40 ሲሆን ደግሞ መልሶ ይጠፋል። ስለዚህ ሴት ባደረኩለት ሬንጅ ቪዚቢሊቲው ታየ ማለት ነው። በዚህ ሌቭል ሲሆን ግን እንዳይታይ አድርጌዋለሁ because ይሄ 1 to 15000 ስለሆነ ይሄ የሌቭል ቪዚቢሊቲ የምንለው ነው። ግን ሌላ ኦፕሽን ደግሞ እዚህ ላይ ገብተን ሌቭል ላይ ፕሌስመንት ላይ ኦንሊ ፕሌስ ሌቭል ኢንሳይድ ፖሊጎን ማለት እንችላለን። ያ ማለት የሌቭሉ ዊድዝ በፖሊጎኑ ዊድዝ ጋር ማች ሲያደርግ ብቻ ሌቭል አድርገው ማለት ነው። ከለሩን መቀየር ይችላልው፣ ፎንቱን መቀየር ይችላልው፣ ቦልድ ማድረግ ይችላልው፣ ሳይዙን መቀየር ይችላል። ይሄ የቤዚክ ስኪል የምንላቸው ፓርት አንዱ ነው። ሌላው እዚህ ላይ የምናየው ስለ ኮኦርዲኔት ሲስተም ነው። ኮኦርዲኔት ሲስተም ማፕ ፕሮጀክሽን ላይ ፕሮጀክት ኮኦርዲኔት ሲስተም እና ጂኦግራፊክ ኮኦርዲኔት ሲስተም የሚል አለ። ለምሳሌ እዚህ ላይ ስትሪት ራይት ክሊክ አድርጋችሁ ፕሮፐርቲ ላይ በኔድ የምናገኘው የሶርስ ላይ ማለት ነው WJS84 ኮኦርዲኔት ሲስተም ነው። እዚህ ላይ ደግሞ የልደታ ለምሳሌ ራይት ክሊክ ፕሮፐርቲ ላይ ወይም ደብል ክሊክ ብታደርጉት ሶርስ ላይ ሆነም አዲንዳን UTM37 ኖርዝ ነው። ስለዚህ የተለያየ ኮኦርዲኔት ሲስተምስ ሆነው ግን አንድ ሆነው እንዲታይ ያደረገው ለምንድነው? ቀደም እንዳልኳችሁ ኦን ዘ ፍላይ ፕሮጀክት ስላደረኩት ዙም ቱ ሌየር ባረገው ኦን ዘ ፍላይ ፕሮጀክት ስላደረኩት ነው። ሌየር ላይ ፕሮፐርቲ ኮኦርዲኔት ሲስተም ላይ ትራንስፎርሜሽን ሰጥቻለሁ።
WJ84 to አዲንዳን ቱ WJ84 የምንቀይርበት ኮኦርዲኔት ይሄ ነው ብየዋለሁ። እቺን ኮኦርዲኔት ሲስተም ግን ዲፎልቷ 165 ስለሆነች ከስተም እንዴት ክሬት እናደርጋለን የሚለውን አሁን አሳያቸዋለሁ። መጀመሪያ ግን አስትሪት WJ84 ኮኦርዲኔት ሲስተም ስላለው እንዴት ነው ወደ አዲንዳን የምንቀይረው የሚለውን እዚህ ላይ ላሳያችሁ። መጀመሪያ በሰርች ላይ ሄደን ፕሮጀክት ልናደርገው እንችላለን። ፕሮጀክት ፈለግን ወይንም ደግሞ አርክ ቱልቦክስ ላይ ዳታ ማኔጅመንት ፕሮጀክሽን ኤንድ ትራንስፎርሜሽን ፕሮጀክት የሚላል እዚህ ላይ ኢንፑት የምናስገባው ስትሪቱን ነው። ስትሪት WJ84 የሚለው ነው። አውትፑታችን ስትሪት አዲንዳን ይሆናል። በራሱ WJ84 ብሎ ያመጣል። አውትፑቱ ግን ቅድም ክሬት ካደረኩት ጂኦ ዳታቤዝ ላይ ነው ማስቀምጠው። ይሄ አንደር ማይ ፕሮጀክት ካለው ጂኦ ዳታቤዝ ላይ ስትሪት 165 ልበለው። ለምንድን ነው እንደዚህ የምለው? 165 ፓራሜትር አሁን ስለምጠቀም። ከዛ አውትፑት ላይ አዲንዳን ይሄንን እንደዚህ ሆኖ ካልመጣላችሁ ጂኦግራፊክ እና ፕሮጀክትድ ኮኦርዲኔት ሲስተም ነው ያለን። ግን አምንገባው አሁን ፕሮጀክትድ ውስጥ UTM አፍሪካ ላይ ይሄ ራይት ክሊክ አድርጋችሁ አድ ቱ ፌቨራይት ማለት አለባችሁ። ከዚህ ከላይ እንዲመጣላችሁ ፌቨራይት ላይ እንደዚህ ኦኬ። ዜን ልክ እንደዚህ ስታደርጉ አውቶማቲካሊ ትራንስፎርሜሽን ፓራሜትር ይሰጣችኋል። ይሄ የኔ ከስተም ነው። ላጥፋውና ይሄንን አፕላይ ላድርገው። ለአሁን 165 እንደዚህ ንምረጥለት። የኢትዮጵያ እንግዲህ በኢንተርናሽናል ሪኮግናይዝ የሆነው ይሄ ነው። ኦኬ እንለዋለን። አሁን ጂኦ ዳታቤዝ ላይ እዚህ ላይ ከፍቼ ላሳያችሁ። ካታሎግ ላይ ማይ ፕሮጀክት ላይ ላንድ ላይ ስትሪት 165 የሚል ዳታ ይኸው እዚህ ላይ ማንጡቶታል አገኘው። አሁን እንደቀድሞ ላጥፋውና ስትሪት WJ84 እና ስትሪት 165 አሁን መልሼ ድራግ አድርጌ ሳስገባው ምንም ነገር አይጠይቀኝም። ለምንድን ነው? የልደታ ፓርሰል ዳታ እና የስትሪት 165 ዳታ ኮኦርዲኔት ሲስተም አንድ አይነት ስለሆነ ትራንስፎርሜሽን አይፈልግም ወይም ኦን ዘ ፍላይ ትራንስፎርሜሽን አያስፈልገውም ማለት ነው። ይሄው እዚህ ላይ አዲንዳን ኦሬዲ አድርጌዋለሁ። ግን ወደ አዲንዳን ስቀይር ግን የተጠቀምኩት ፓራሜትር 165ቱን 162ቱን እንዲ ክሬት እንዲያደርግልኝ ስፈልግ ምንድነው ማረጋው? ከዚህ ላይ አርክ ቱልቦክስ ላይ ፕሮጀክሽን ትራንስፎርሜሽን ላይ ክሬት ከስተም ትራንስፎርሜሽን እላለሁ። ከዚህ ላይ ስሙን አዲንዳን ቱ ኦልሞስት የሱን የሚመስል ስም ልስጠው WJ84። ነገር ግን እቺን 162 ልበላት ለመለየት። ሁሌም ፓራሜትር ሲጻፍ ከሎካል ወደ ግሎባል ነው። ስለዚህ ሎካሉ አዲንዳን ነው እዚህ ላይ ያለን። ወይንም ጂኦግራፊክ ገብታችሁ አፍሪካ አዲንዳን አውትፑቱ ወይም ወደ WJ84 ነው የሚቀይረው። ወይንም ጂኦግራፊክ ገብታችሁ ወርልድ ላይ WJ84 ከዚህ የኛ ሀገር ትራንስፎርሜሽን ጂኦሴንትሪክ ነው። -162 -12 206 ሰላችሁ ከሎካል ወደ ግሎባል ስለሚቀበል እዛ ኦኬ እንለዋለን። ይሄ ከስተም ትራንስፎርሜሽን እንሰራለን። ነገር ግን ይሄ ከስተም ትራንስፎርሜሽን ወርክ የሚያደርገው ArcGIS ከፍተን ስንዘጋው ነው። እኔስ ልበለውና መልሼ ከፍተዋለሁ። አንዴ ከፍታችሁ ከዚህ በኋላ የፈለጋችሁትን መጠቀም ትችላላችሁ ያንን ዳታ ቢኮዝ ዘግቼ ስለከፈትኩ።
የት ቦታ ነው የሚገኘው የሚለውን ለማወቅ ዩዘር ኔማችሁ ላይ ትሄዳላችሁ። ምናልባት እዚህ ላይ አፕ ዳታ ቪዚብል ካልሆነ ቪው ሾው ሂድን ብላችሁ አፕ ዳታውን አምጡት። አፕ ዳታ ሮሚንግ ላይ ኢዝሪ ዴስክቶፕ 10.8 ነው እየተጠቀምኩ ያለው። አርክ ቱልቦክስ ከስተም ትራንስፎርሜሽን ይሄ ነው። አዲንዳንቱ WJ34 ሚሊዮን ያሳየኛል። ሜቢ ይሄን እንዲህ ስከፍተው ይሄው አንዳንድ ዳታዎች ቪዚብል አይደሉም፣ ግን ኮኦርዲኔት አክሲ ይሄው -162 -12 እና 206 ሚሊዮን ይዞልኛል ማለት ነው። ሶ እዚህ በኋላ እቺን ነው መጠቀመው ማለት ነው። መልሼ ልክፈትና አርክ ማፕ ይሄንን አርክ ማፕን ከከፈትኩ በኋላ ስትሪት WJ34ን አሁን በእኔ ከስተም ትራንስፎርሜሽን ነው ትራንስፎርም ማደርገው። ከዛ ምንድነው ማደርገው? ለምሳሌ እዚህ ጋር ለምጣና ስትሪት ላይ ስትሪት ነው ሶሪ እዚህ ጋር ስትሪት WJ34 የሚለውን መልሼ ላምጣው። ቅድም ስላስተዋወቅኩት ነው ወይም ዳታ ፍሬሙ ላይ ስለነገርኩት ነው ያልጠየቀኝ እንጂ ትራንስፎርሜሽኑን ንገረኝ ብሎ ይጠይቀኝ ነበር። ስትሪት WJ34ን መልሼ ፕሮጀክት ላደርገው ነው። ስትሪት 165 እና ስትሪት 162ን ያላቸውን ዲፈረንስ ያሳያቸዋለሁ። እዚህ ላይ ዳታ ማኔጅመንት ላይ ሄደን ፕሮጀክሽን ትራንስፎርሜሽን ፕሮጀክት ለዋለሁ። ከዛ ስትሪት WJ34ን እንደ ኢንፑት ሰጠዋለሁ። ከዛ ምንድነው አውትፑቱን በዳታቤዝ ነው የማስቀምጠው። ስትሪት ለዋለሁ ግን ስሙን 162 አደርገዋለሁ። ከዛ እዚህ አውትፑቱን አዲንዳን ጄምስ 7 ኖርስ ከዛ እዚህ ላይ አሁን ቅድም ክሬት ያደረኩትን እቺን 162 እንሰጣለሁ። ሁለት የሚሆንብኝ ቀይ የሆነው ሁለት ስለጨመረ ነው። አንዷን መርጬ ሪሙቭ አረጋታለሁ። ሪሙቭ ማድረጊያ ነች። ዜን ኦኬ ለዋለሁ። አሁን ስትሪት 162 እና ስትሪት 165ን ብቻ ኦል አድርጋቸውና በሁለቱ ያለውን ዲፈረንስ ተመልከቱ። ዙም ላድርገውና ይሄ ማለት አንድ ሰው በዲፎልቱ ቢሰራ በአርክጂአይስ እና ከፊልድ ደግሞ 162 የተጠቀመ GCP ቢጠቀም ያላቸው ዲፈረንስ ነው። ለምሳሌ 162ን ቀይ ባረገው 165ን ደግሞ ግሪን አድርጌ እሺ ደመቅ ያለ ግሪን ላድርገው እንደዚህ look the difference is around 2.67 አካባቢ ሜትር ያ ማለት ቢያንስ ሰው በዚህ ስህተት ምክንያት የሰው ቤት ወይም የሆነ ፓርሰል ወይም መንገድ 2.67 ሜትር ሽፍት ሊያደርግ ይችላል ማለት ነው። ሶ ለወደፊቱ አንድ ስራ ስንሰራ ሁሌም ኮንሲስተንት እንድንሆን የራሳችንን ከስተም ትራንስፎርሜሽን መጠቀም አለብን የሚለውን ላሳያችሁ ነው። ሌላው ለካዳስተር አፕሊኬሽን እየሰራን ስለሆነ እንዴት ነው ዳታ ኢምፖርት የሚደረገው የሚለውን ደግሞ ላሳያችሁ። ዳታ ኢምፖርት የምናደርገው ባጭሩ ኤክሴል ቱ ቴብል የሚል ኦፕሽን አለ። ኤክሴል ቱ ቴብል ሰርች ላይ እንደዚህ አድርገን ኤክሴል ቱ ቴብል እንለዋለን። ኤክሴል ቱ ቴብል ክሊክ እናደርጋለን። ለዚህ ኤግዛምፕል አንድ ፖይንት ዳታ አዘጋጅተናል እንደ ሳምፕል። ይሄ ፖይንት ዳታ ሳምፕል ዴስክቶፕ ላይ ዴስክቶፕ ላይ የት ላይ ነው ሳምፕል ዳታ ውስጥ እዚህ ላይ ነው ያለው። ኤክሴል ዳታ ነው። ወደ ቦሌ አካባቢ ያለን ዳታ ነው የሚያሳየው። ኤክሴል ቱ ቴብሉን እዚሁ ላንድ ላይ ላርገው ፖይንት ዳታ የስም ልስጠው ፖይንት አንደርስኮር ዳታ ስፔስ በትጽፉ
ስፔስ ተጠቀሙ። ሌብል ኔም ስትጠቀሙ አንደርስኮር መጠቀም ትችላላችሁ። ኢንፑት የማረገው ሺት ነምበር አንድ ሺት ብቻ ስላለው ኤክሴሉ ሺት 1 ብቻ ነው። ኦኬ እለዋለሁ። ከዛ እንደ ቴብል ሆኖ ይመጣል። ብዙ ጊዜ ቴብሉን የሚያሳየኝ በዚህ ውስጥ ሲሆን ነው። በዚህኛው ሲሆን ቴብሉ አያሳይም። በዚህኛው ነው የምታገኙት። ሶርስ በሚለው ፖይንት ዳታ ሆኖ መጣ። ራይት ክሊክ ኦፕን አትሪቢዩት ትሉት ይሄ ነው። ኢስቲንግ እና ኖርዚንግ ኮኦርዲኔት ያለው ዳታ ነው። የፓርሰል ኮርነር ዳታ ነው። ራይት ክሊክ አድርጌ ዲስፕሌይ ኤክስ ዋይ ዳታ እለዋለሁ። ኤክስ ፊልዱን ኢስቲንግ እለዋለሁ። ዋይ ፊልዱን ኖርዚንግ እለዋለሁ። ኮኦርዲኔት ሲስተሙ እዚህ ላይ ኦልሬዲ ያለ ግን ባይኖር ኤዲት ብዬ አናውን ቢሆን ኤዲት ብዬ አሊንዳኒቴም 37 ኖርዝ ሰጠዋለሁ። ይህም ፖይንት ዳታ ዙም ቱ ባደርገው ራይት ክሊክ አድርጌ እንደዚህ አይነት ዳታ ይሆናል ማለት ነው። ይሄ ኤቨንት ዳታ ስለሆነ ወደ ዳታቤዝ እንደ ፖይንት ዳታ አድርጌ ለማስገባት እንደ ፊቸር ክላስ ራይት ክሊክ አድርግና ዳታ ኤክስፖርት እዚህ ላይ ፎልደሩ ላይ ሄድና ላንድ ላይ ነው ያለው። ይሄ ፋይል ፐርሰናል ጂኦዳታቤዝ መሆን አለበት። ሼፕ ሳይሆን ፋይል ፐርሰናል ጂኦዳታቤዝ መሆን አለበት። እቺኛዋ ፖይንት ዳታ ፍሮም ዘ ፊልድ መሆኑን ለማሳየት ፖይንት ልበለው፣ የስ ልበለው። አሁን ይሄኛውን አልፈልገውም። እዚህ በኋላ እነዚህ ዳታዎች አያስፈልጉኝም። ኢቨንት ፋይሉ ማለት ነው። ለምሳሌ ይሄ ቦታ የት ነው ያለው የሚለውን ለማወቅ ቤዝ ማፕ መጨመር ፈልጉ። እዚህ ክሊክ አድርጋችሁ ሜቢ እዚህ ላይ ኮኔክትድ መሆን አለበት። ArcGIS ኮኔክት ላድርግ ወይም ራይት ክሊክ አድርጌ ቴስት ኮኔክሽን ብለው ወይም ደብል ክሊክ ታደርጉት ኮኔክት ያደርገዋል እንደዚህ። ከዛ እዚህ ጋር ሴል ምንድነው የምናደርገው? አድ ቤዝ ማፕ ብዬ ስትሪት ኦፕን ስትሪትን መጨመር ይችላል። ሎድ እስከሚያደርግ ነው። ይሄው ከዳታው ጋር ፊት አድርጎ ነው ያለው። ይሄ ቦሌ ድልድይ አካባቢ ዳታ ነው። ይሄ ቦሌ መንገድ የሚባለው ነው። ምናልባት እዚህ አካባቢ አንድ ፓርሰል በወስጄ ብሰራ ይሄን ቦታ ማለት ነው እዚህ ላይ ይሄንን አንቲክ ላድርገው እንዲጠፋ እንዳያስቸግረኝ እቺን ፓርሰል እና እቺን ፓርሰል ፕሎት አድርጌ ያሳያቸዋለሁ። ሜቢ እቺን ፓርሰል ፓርት ሁሌ እዚህ አካባቢ ስራዬን እንዲያመጣልኝ በፈልግ እዚህ አካባቢ ከረንትሊ እየሰራሁበት ያለው ቪው ይሄ ቢሆን ቀደም ቡክማርክ ስላችሁ ለምሳሌ እዚህ ላይ ክሬት ቡክማርክ ስለው ፓርሰል ኤዲቲንግ ብዬ ቡክማርክ ባረግለት እዚህ ጋር ፓርሰል ኤዲቲንግ ከዛ ኦኬ ላለው አሁን ዝም ብዬ ዙም እንደዚህ አርጌው ፖይንቱን ዙም ቱ ሌየር ብለው አሁን ወደምሰራው ስራ ዙም እንዲያደርግልኝ ብፈልግ ቡክማርክ ላይ ሄጄ ፓርሰል ኤዲቲንግ ክሊክ ሳደርግ ይሄው እንደዚህ ያችን ቦታ ይዞልኝ ይመጣል ማለት ነው። ከዛ ምንድነው ማረጋው? ይሄንን ፖይንት ዳታ ኦሬዲ ሼፕ ዳታ ፋይል አድርጌዋለሁ። ነገር ግን ምናልባት የተወሰነ መንገድ እና እንትን ፓርሰል አድርጌ ኤዲት ላደርገው ብፈልግ ካታሎግ ላይ ሄጄ ኦን ማይ ፕሮጀክት ላይ ላንድ ላይ ራይት ክሊክ አደረግና ኒው ክሊክ አደረግና ኒው ፊቸር ክላስ እላለሁ። በዳታ ሴት ሳይሆን ፊቸር ክላስ ነው የምትሉት። የፊቸር ክላሱ ስም ፓርሰል ስሞል ሌተር ፓርሰል አንደርስኮር ቦሌ ነው። አሊያሱ ግን ወይም ኒክኔሙ ግን ፓርሰል ወይም ዲስፕሌይ ኔሙ ማለት ነው። ፓርሰል ቦሌ እንደዚህ የምፈጥረው ፊቸር ፖሊጎን ነው። ኔክስት ላለሁ አዲንዳሊቲም 37 ነው። ኔክስት ላለሁ ይሄ ቶሌራንስ ነው። ዲፎልት ነው፣ ችግር የለም።
I can add እዚህ ላይ አብሬ ፊቸሩን ስፈጥር ዳታቤዝ ላይ መሆኔ አንድ ጥቅሙ ይሄ ነው። አብር ኒው ፊቸር ክላስ ስትፈጥሩ you can create also field on the way መፍጠር ትችላላችሁ። ለምሳሌ owner name እና ቴክስት እንትን የሆነ parcel ID create ብታረጉ ቴክስት እሱም እዚህ ላይ ኖት ነል የሚለውን yes or no ማለት ትችላላችሁ። ባዶ እንዳይሆንባችሁ ከፈለጋችሁ ፊኒሽ እላለሁ። አንድ ፓርሰል ቦሌ የሚል መጣልኝ። እዚህ ላይ ፓርሰል ቦሌ የሚለው ስፔስ ያለው ለምንድነው? አሊያስ ስለሰጠሁት ኒክኔሙን ነው ይዞ ዲስፕሌይ የሚያደርግልኝ። አሁንም ሮድ የሚል ልስጠው ፊቸር ክላስ ሮድ ማነው ሮድ ስሞል ሌተር ይሁን ስሙ አሊያሱ ግን ካፒታል አርኦዲ ይሁን ፖሊላይኑ ላይን ፊቸር ይሁን ኔክስት አሁንም አዲንዳን ይሁን ኔክስት እዚህ ላይ ሜቢ ሮድ ኔም ቢኖረው ሜቢ ሮድ ኔም ቢባል ሌየር ቢኖረው ቴክስት ይሁን እዛ ፊኒሽ። አንድ ምናልባት ዳይሜንሽን ማሳየት ትፈልጉ ደግሞ ዳይሜንሽን ፊቸር ክሬት ለማድረግ ራይት ክሊክ ኒው ፊቸር ክላስ ላይን ዳይሜንሽን ልበለ ላይን ዳይሜንሽን ይሄ ደግሞ ላይን ዳይሜንሽን ይሁን እንትን አሊያስ ኔሙ እዚህ ላይ ዳይሜንሽን ፊቸር አለ ኔክስት አሁንም አዲንዳን ኔክስት ኦኬ እዚህ ላይ ስኬሉ በምን ስኬል ነው እንዲታይ የምትፈልጉት ነው አይ ቲንክ 1 to አንድ ፓርሰል በ1 to 250 ላድርገው ምናልባት እንደዚህ ዩኒቱ የማፕ ዩኒቱ ሜትር ይሁን ይሄ ሜቢ ለኝንትን 300 ላድርጎሽ ሌአውቱን አይታችሁ መወሰን ትችላላችሁ። አለዚያ የዳይሜንሽኑ በጣም እንትን ይሆንባችኋል ወፍራም ይሆናል ማለት ነው ወይም ጂኦሜትሪን ያላገነዘበ ዳይሜንሽን ይሆናል። ሶ ዳይሜንሽን ፊቸር ሮድ ፊቸር እና ፓርሰል ቦሌ ፊቸር አደረግን ማለት ነው። አሁን ዲጂታይዝ ማድረግ ብንፈልግ ምንድነው የምናደርገው? እዚህ ጋር አንድ ፓርሰል ሁለተኛ አንድ ፓርሰል ሶስተኛ አንድ ፓርሰል አድርጌ ብሰራ ኦቨርላፕን አቮይድ አድርጌ እንዴት ነው የምሰራው የሚለውን አሳያቸዋለሁ። አንደኛው አውቶ ኮምፕሊት የሚል እንጠቀማለን። ሁለተኛ ትሬስ በተለይ አውቶ ኮምፕሊት ፐርፌክት ነው ቱ አቮይድ ኦቨርላፕ ኦን ፓርሰልስ። ስለዚህ የመጀመሪያው ስራዬ ፓርሰልን ስለሆነ ኤዲት ማድረገው እዚህ ላይ ኤዲተሩን አሁን ልጥራው ራይት ክሊክ ኤዲተርን እዚህ ጎን ላድርገው። አሁን ምንም አክቲቭ አልሆነም ቢኮዝ ኤዲተር ኦን ስላልሆነ የምፈልገው ፊቸር ክላስ ራይት ክሊክ አድርጌ ኒው ኤዲት ፊቸር ስታርት ኤዲት ይላል። አሁን እዚህ ላይ አክቲቭ ሲሆን ተመልከቱ። ሉክ ኮንቲኒው በሉት አክቲቭ ሆነ። ይሄ ክሬት ፊቸር ይሄ ቨርቴክሶችን ወይም ኮኦርዲኔቱን ኤዲት ማድረግ ስትፈልጉ ይሄ ደግሞ ኤዲት ያደርጋችሁ አትሪቢዩቱን ኤዲት ማድረግ ብትፈልጉ ስፕሊት ማድረጊያ እንዲሁም እዚህ ውስጥ ደግሞ ሴቭ ኤዲት ስቶፕ ኤዲት ስናፒንግ ኦፕሽን ለምሳሌ ክሬት ፊቸር በመታረጉበት ጊዜ ኦፕሽን ውስጥ ገብታችሁ የፊቸሩን ስናፕ የምታረጉት የፊቸሩን ላየር እና ስናፕ ታይፕ እንዲያሳያችሁ ክሊክ ብታረጉት ጥሩ ነው። እቺኛዋ ኤዲተር ቱል ነች። ዲሊት ማድረግ ቨርቴክሱን ኤዲት ማድረግ ስንፈልግ ነው። ትሬስ ያልኳችሁ ይሄ ነው ማለት እቺ ነች ትሬስ። እቺኛዋ ላይን ሴግመንት ፕሎት ስናደርግ ላይን ሴግመንት እንዲስልልን ስንፈልግ ነው። ሶ ክሬት እንዲያደርግልኝ መጀመሪያ እቺን ክሬት ፊቸር ክሊክ አደርጋለሁ። ማንን ነው? አሁን ቦሌን ነው የምመርጠው። ከዛ እዚህ ላይ ፖሊጎን ነው የሚስልልኝ። አውቶ ኮምፕሊት እዚህ ላይ ነው በኋላ ነው በሁለተኛው ነው የምንሰራው። ክሊክ አድርገን እዚህ ላይ ልክ ይሄ የሚመጣው ስናፕ ስላልኩት ይሄው ስናፕ አደረገልኝ። ይሄው ሲጨርስ ራይት ክሊክ ፊኒሽ ስኬች ይላል። አንድ ፖሊጎን ጨረሰልኝ። ሁለተኛው ግን አውቶ ኮምፕሊት በሚለው ነው የምሰራው ቢኮዝ እንትን እንዳይሆን ኦቨርላፕ እንዳይር ክሊክ አደርጋለሁ። እዚህ ላይ ሁለት ፖይንት ስላለኝ አንዷን ልጠቀም ክሊክ አደርጋለሁ። እዚህ ላይ ክሊክ አደርግና ሆም ብዬ ውስጥ ላይ ክሊክ አደርጋለሁ። እሱ ራሱ አውቶ ኮምፕሊት ስለሚያደርግልኝ ክሊክ አደርጋለሁ። አሁን እዚህ ላይ ያለውን ተመልከቱ። ራይት ክሊክ አድርጋችሁ ሲጨርሱ ፊኒሽ
ራሱ ይቆርጠዋል። አሁን ይሄ ኦቨርላፕን አቮይድ የምናደርግበት አንዱ መንገድ ነው። ሶስተኛ በትሬስ ደግሞ ክሊክ አድርጌ እዚህ ላይ ክሊክ እዚህ ላይ ደርስ ክሊክ አደረግና ትሬስ ነው የምጠቀመው። ትሬስ አደረግ ተመልከቱ ራሱ ትሬስ ያደርጋል። ከዛ እዚህ ላይ ክሊክ አድርጌ ስጨርስ ከትሬስ ለማውጣት እቺ መልሼ ነካለሁ። ከዛ እዘጋልና ራይት ክሊክ ፊኒሽ አደርጋለሁ። አሁን ይሄ ለምሳሌ ስፕሊት ማድረግ ብፈልግ እንደዚህ አድርጌ ስፕሊት ከተመረጠልኝ ስፕሊት አደርገዋለሁ። እቺን ኤዲት ክሊክ አድርጌ ደግሞ ይሄንን ኤዲት ማድረግ ይችላል። ለምሳሌ ይሄን ክሊክ ማድረግ ይሄው ኮኦርዲኔቱን ኤዲት ማድረግ ይችላል። አትሪቢዩቱን ማስገባት ይችላል። እዚህ ላይ ቀድሞ ኦነር ኔም እና ፓርሰል አይዲ ያልነውን ማስገባት ይችላል። ነገር ግን ይሄን አንዱን ልበለውና ሙሉ ይሁን እንደዚህ። እዚህ ላይ ክሊክ ስናደርግ እሺ እነዚህ እንግዲህ ቨርቴክሶች አሉ። ክሊክ ሳደርግ እዚህ ላይ ትሬስ ሳደርግ ሁለቴ ስላደረኩ ነው እቺን ቨርቴክስ ነው ያላት። ኤዲተር ቱል ላይ ለምሳሌ እቺኛዋን ፖይንት ዳታውን ላጥፍቼ ላሳያችሁ። እቺን ለምሳሌ ማጥፋት ብፈልግ ራይት ክሊክ አድርጌ ዲሊት ቨርቴክስ ማለት ይችላል። ኢንሰርት ማድረግም ይችላል። እዚህ ላይ ለምሳሌ ደብል ክሊክ እዚች ጋር አሁን ኢንሰርት አድርግልኝ ማለትም ይችላል። ለዚህ ኬዝ ግን እኛ እቺኛዋን ፓርት ነው ማሳየት የምንፈልገው። ስለዚህ ምንድነው ማድረገው? ለምሳሌ ይሄንን ላጥፋው መርጬ ዲሊት ነው ተጫንኩት አጠፋዋለሁ። እቺን ብቻ ማሳየት ብፈልግ መጀመሪያ እቺን ሃሎ አረጋታለሁ። ከዛ እዚሁ ክሬት ፊቸር ላይ ልግባና አንድ ሮድ ልጨምር። ሜቢ ይሄ ሮድ ቢሆን ለምሳሌ እንደ ኤግዛምፕል ነው። እንደ ሮድ ቢሆን እዛ ምን አደርጋለሁ? ሴቭ ኤዲት ስቶፕ ኤዲት ይወጣል። አሁን ይሄንን ፊቸር ቀደም እንዳደረኩት ሜቢ ሃይላይት እንዲያደርግልኝ ብፈልግ አይ ካን ዱ ኢት ላይክ ደብል ክሊክ ወይም ራይት ክሊክ ፕሮፐርቲ አድርጌ ሴሌክሽን ላይ እዚህ ላይ መጣና ሃች አድርገው ማለት ይችላል። አሁን በመርጠው ለምሳሌ ሃች ይሆናል ማለት ነው። እዚህ ላይ ኮርነሮችን ጀነሬት ራሱ እንዲያደርግልኝ ሲፈልግ ደግሞ ፊቸር ቨርቲስስ 2 ፖይንት የሚለው ኦፕሽን አለ። ክሊክ አደረገውና እዚህ ላይ ሰርች ላይ ይሄው ፊቸር ቨርቲስስ 2 ፖይንት ይለኛል። የመረጥኩለትን ብቻ ፓርሰል ይሰራልኛል። ሃይላይት ArcGIS የመረጣችሁትን ብቻ ነው የሚሰራው ሴሌክትድ ከሆነ። ይሄንን ፓርሰል ቦሌ ለዋለሁ። እዚህ ላይ ኮርነር ፖይንት መሆኑን ለማሳየት በዳታቤዝ ላይ ኮርነር ፖይንት ለዋለሁ። ኮርነር ከዛ ሴቭ ለዋለሁ። ኦኬ ለዋለሁ። ከዛ ምንድነው ማደርገው? እነዚህ ፖይንት ዳታ ጀነሬት የተደረጉ 4 ፖይንት ዳታዎች ተገኙ። እነዚህን ፖይንት ዳታዎች ራይት ክሊክ ኦፕን አትሪቢዩት ለውና ምን ጨምራለችባቸዋለሁ? አድ ፊልድ ለዋለሁ። አይዲ እንዲኖረው ፈልጋለሁ። ሾርት ኢንቲጀር ነው አይዲ የታወቀ ነው። አድ ፊልድ ብዬ ደግሞ አሁንም ኤክስ ኮኦርዲኔት ደብል ነው ወይም ፍሎት ነው፣ ችግር የለም ፍሎትን ባረገው። አድ ብዬ ደግሞ አሁንም ዋይ ኮኦርዲኔቱን ፍሎት ላድርገው ተመሳሳይ እንዲሆን። እዛ ኤዲተር ምንድነው ጀነሬት ሲያደርግ ግን 4 ኮርነር ናቸው፣ ግን 5 ፖይንት ያመጣው እቺ አምስተኛዋና አንደኛዋ ፖይንት አንድ ናቸው። ያ ማለት ድጋሜ ዞሮ ያለውን ፖይንት ጀነሬት ስለሚያደርገው ነው። ኤዲተር ላይ ልሄድና አሁንም ኮርነር ላይ ሄጄ ኤዲት ራይት ክሊክ አድርጌ ስታርት ኤዲት ልበለው፣ ኮንቲኒው ልበልና አራተኛውን ላጥፋ። አምስተኛውን ፖይንት ራይት ክሊክ አድርጌ ዲሊት ሴሌክት ልበለው። ከዛ እዚህ ላይ ኤዲተሩ ኦን እንደሆነ አይዲ ሰጠዋለሁ።
አይዲያቸው 1 2 3 4 ይሁን። ከዛ እዚህ ላይ ደግሞ መጣና ኤክስ ኮኦርዲኔቱን ጀነሬት እንዲያደርግልኝ ካልኩሌት ጂኦሜትሪ ብዬ ኤክስ ኮኦርዲኔቱን ዋይ ኮኦርዲኔቱን ጀነሬት ያደርግልኛል ካልኩሌት ጂኦሜትሪ ዋይ እንደዚህ ማለት ነው። ከዛ እነዚህን ፊልዶች አልፈልጋቸውም አይዲ ኤክስ እና ዋይ ነው የምፈልገው። ስለዚህ ኮርነር ላይ ሄድና ፊልድ ላይ እነዚህን ኦፍ ማድረግ ነው። ቅድም እንዳልኳችሁ ኦፍ ማድረግ በቃ እነዚህ ናቸው። ከዛ ይሄንን ሄጄ አድ ቴብል ቱ ሌአውት እለዋለሁ። ሌአውት ውስጥ ያስገባልኛል። የኮርነሮችን ደግሞ ፖይንት አይዲያቸው ሌብል እንዲያደርግልኝ ራይት ክሊክ ፕሮፐርቲ አድርጌ ሌብል ላይ ሌብል ባይ አይዲ እለዋለሁ። ኦነር ኔሙን አትሪቢዩቱን ኤዲት ማድረግ ይችል ነበር፣ ግን ቅድም ኤዲት ሳደርግ አልተጠቀምኩበትም። ቅድም ሁለት ዳታ ፍሬም ሳስገባ ነው እንደዚህ ያጠበብኩት። ዙም ቱ ሮድ ባረገው እንደዚህ ይታያል ፓርሰሉ። እቺኛዋ ቴብሏ ደግሞ እንደዚህ ክሊፕ ታረጓትና ሜቢ እንዲታይ በደንብ ዙም ቱ ፓርሰል ቦሌ ላድርገው ወይንም ትንሽ እንዲሆን እንደዚህ እንዲገባ ላድርገውና ከዛ ሙቭ ላድርገው ወደ ላይ ትንሽ እንደዚህ። ከዛ ቴብሉን እንደዚህ አስጠጋዋለሁ። then ይሄንን በ100% ባረገው ይሄን ይመስላል። 1 2 3 4 ብሏል። ከዛችኛዋ አይዲዋ እንደዚህ ሆናለች። እቺን ኤክስፖርት ማድረግ እንችላለን። ግን ቅድም ምናልባት ዳይሜንሽን የሚል አሳይቻችኋለሁ። ዳይሜንሽን እንዲጨምርበት ከተፈለገ አሁንም ኤዲተር ቱል ላይ ክሬት ፊቸር ስላለ ዳይሜንሽን ቱል ክሊክ አረጋና እዚህ ክሊክ አረጋለሁ። የዳይሜንሽኑ አላይንድ ነው። ክሊክ አረጋለሁ እንደዚህ ጨምር ይችላልው። አሁን ሴሌክት ይሄ ስለተደረገ አጠፍቶታል። ይሄንንም እንደዚህ ያደርጋለሁ። ይሄንንም እንደዚህ ያደርጋለሁ። ሜቢ ይሄንም ካለው እንደዚህ ያደርጋለሁ። ቦታ ስለሌለው ነው። እሺ ይሄንን እንደዚህ ላድርግለት። ቸሩ ቦታ ስለሌለው አላሳየኝም፣ ችግር የለም። ወይም ከዚህ እስከዚህ ያለውን ላሳየው እንደዚህ። ከዛ እቺንም ፊት ለፊት ያለችውንም ማሳየት እንፈልግ እንደዚህ ነው። ሶ 1 2 3 4 የሚለው with its dimension አስገብቻለሁ። ክሊር ላድርገውና ይሄን መልሼ ይሄን ሃች እንዲሆን እንደዚህ ላድርገው። ከዛ ሌአውቱን ላስገባው። አንዳንድ ጽሁፎች ከፈለጋችሁ ለምሳሌ ሮድ መሆኑን ለመናገር ከፈለጋችሁ ኢንሰርት ብላችሁ ቴክስት እዚህ ላይ ሮድ መሆኑን ማሳየት ትችላላችሁ። ይሄንን አይ ቲንክ ሮቴት ማድረግ ይቻላል። ሮቴት to the right ቦልድ ማድረግ ይቻላል። እልሶ ከዛ ስንጨርስ ምናልባት ኤክስፖርት ማድረግ እንፈልግ ራይት ክሊክ ፋይል ላይ ሄደን ኤክስፖርት ፋይል ዴስክቶፕ ላይ ጄፒግ ይሄንን ሳይዙን 500 አድርጌዋለሁ። ፒክሰሉን የጨመርኩት እንትን እንዲል ነው፣ ሪዞሉሽን እንዲጨምር ነው። ይሄ ቦታ ኤክሰርሳይዝ 1 ብሏል። ይሄ ይመስላል ማለት ነው።
ኮኦርዲኔቱም አለ። አይ ቲንክ ሌብሎችን ትንሽ ጠፋብኝ መሰለኝ እንጂ ሌሎች ነገሮች ኦልሞስት ፐርፌክት ናቸው ማለት ነው። ሌላ የተወሰነ እንደው ስለ ጆይን ባሳያችሁ እዚህ ውስጥ ራሱ ምናልባት ይሄንን ሴቭ ኤዲት ስቶፕ ኤዲት ብለን ጆይን ማድረግ የሚለውን ባሳያችሁ ለምሳሌ አንድ የፓርሰል ሴል የሚል እንትን አለ። እሱን ሰርች ላይ ኤክሴል ቱ ቴብል የሚለውን በቅድሙ መልኩ እናስገባዋለን። ኤክሴል ቱ ቴብል አንደር ፖሊ ሳምፕል ላይ ፖይንት ዳታ እዚህ ውስጥ ነው አይ ቲንክ ፓርሰል ሴል ዳታ የሚላል። ጆይን ማለት ተመሳሳይ አይዲ ባላቸው ሁለት የተለያዩ ቴብሎችን አዲሽናል ኢንፎርሜሽን እንዲሰጠን ማገናኘት ማለት ነው። እዚህ ላይ ፓርሰል ሴልም ልደታ ፓርሰልም ተመሳሳይ ፓርሰል አይዲ ስላላቸው ኮለም በሱ ነው ጆይን ልናደርገው ያሰብነው። ይሄው ፓርሰል ሴል የሚለውን አመጣ ነው። ለምሳሌ ልደታ ኒው ፓርሰል ላይ ሄጄ ራይት ክሊክ ጆይን ኤንድ ሪሌት የሚለውን ጆይን ለውና እዚህ ላይ ጆይን የምታደርገው በማን ነው? በኒው ፓርሰል አይዲ ነው። ከማን ቴብል ጋር ነው? ከፓርሰል ሴል ነው። በፓርሰል ሴልም እንዳጋጣሚ ስሙ አንድ ስለሆነ ኒው ፓርሰል አይዲ ነው። ከዛ ቫሊዴት ጆይን ትሉታላችሁ። ሰክሰስፉል ካላችሁ ኦኬ ማለት ነው። ከዛ ኒው ፓርሰልን ኦፕን ስታደርጉ አትሪቢዩቱን እዚህ ላይ የሌለ ዳታ አብሮ ታገኛላችሁ። ሴልሲን ብር የሚለው ለምሳሌ ከዚህ የመጣ ነው። ምናልባት ነን ሊሆኑ ቦታዎች ምንድነው እዚህ ፓርሰል ላይ ልደታ ላይ ዳታ ያለው ነገር ግን ሴል ቴብል ላይ ዳታ የሌለው ነው። ምናልባት እዚህ ላይ ጆይን ስናደርግ ማች የሚያደርጉትን ብቻ ግን ማድረግ እንችላለን። ሪሙቭ ብላችሁ መልሼ ጆይን እዚህ ላይ ኒው ፓርሰል አይዲ ይሄኛው ፓርሰል ሴል እዚህ ላይ ኪፕ ኦል ሪከርድ ብቻ ሳይሆን ኪፕ ኦንሊ ማቺንግ ሪከርድ ማለት ይችላል። እንደዛ ሲሆን ነል ቫልዩ አይኖርም። ቅድም ኪፕ ኦል ሪከርድ ስላልኩት ሶ ጆይን የምናደርገው እንደዚህ ነው። ሌላው ሪሌት የምናደርገው አታች ነው የምናደርገው። ብዙ ጊዜ ሪሌት ሲሆን ደግሞ ራይት ክሊክ አድርገን ጆይን ሳይሆን ሪሌት እንለዋለን። ሪሌት ዋን ቱ ማኒ ልክ አንድ ፓርሰል ከብዙ ኮንዶሚኒየም ጋር ያለውን ሪሌሽን ነው የሚያሳየው። ሜቢ ፋይናሊ አንድ ነገር ባሳያችሁ ክሬቲንግ ሌአውት እና የተወሰነ ስፓሻል አናሊሲስ የሚለውን ሌአውት ክሬት ስናደርግ ለምሳሌ ቅድም እዚህ ራዳዋ እንትን አለ ላንድ ዩዝ እዚህ ላይ ሌየር ውስጥ ገብተን ለምሳሌ ሌአውት ላይ እናጥፋው ብዙ ኢንፎርሜሽን አስገብተን ማፑን ማዘጋጀት ብንፈልግ ማፕ ኤሌመንት ምንላቸው ማስገባት እንችላለን። መጀመሪያ ዙም ቱ ሌየር ብታረጉት በትክክለኛ ኤክስቴንት ያስቀምጥላችኋል። እዚህ ላይ ታይትል ማስቀመጥ እንችላለን። ላንድ ዩዝ ማፕ ለምሳሌ ኦፍ ስፔሲፊክ ወረዳ ልትሉ ትችላላችሁ። ሁለተኛ you can insert ሌጀንድ አሁን እዚህ ላይ ብዙ ሌየር ስላለን ላጥፋውና የቺኛዋን ብቻ ነው ኮለሙን አንድ ነው ያረኩት። ሌጀንድ ስሙ ባክግራውንድም እዚህ ላይ የገባው መቀየር ይችላል። የተለያየ ባክግራውንድ ከለሩ ይችላል። ዲፎልት ልውሰድ ለጊዜው። እዚህ ላይ ሲምቦሉን ኤሪያ ሬክታንግል ኤሊፕስ መውሰድ ትችላላችሁ።
እዚህ ላይ ሜቢ ስታዩት ሌየር ምናምን የሚል ነገር አለ። እቺን ነገር አልፈልጋትም። እዚህ ላይ እቺ ነገር ኦል ሌየር እና ሌየር የምትለው መተው እችላለሁ። ይሄንን ላንድ ዩዝ ብዬ ሪኔም ባደርገው በቂ ነው ለሰው ሪደብል እንዲሆን። እቺኛውን ኦል የምትለውን ፓርት እና ሌየር የምትለውን ፓርት ግን እንዲህ አድርጌ ማጥፋት እችላለሁ። እዚህ ላይ ሲምቦሎጂ ላይ እቺን አንቲክ ማድረግ ነው። እቺን ደግሞ ክሊክ አድርጋችሁ በእንዲህ ማጥፋት ትችላላችሁ። ኦኬ ስትሉት ይኸው እንደዚህ ያጠፋል። ይሲያው የተሻለ 50% የነበረው 100 ባረገው ይሲያው በላንድ ዩዝ እንደተከፈለ ያሳያል። ሁለተኛ አይ ካን ኢንሰርት ስኬል ባር ሜቢ ስኬል ባር በኪሎ ሜትር በሜትርም ልታደርጉ ትችላላችሁ። እዚህ ላይ ገብታችሁ አሁን ይሄ ፖይንት ምናምን ስለሆነ በሜትር ባረገው የተሻለ ነው። ራይት ክሊክ አድርጌ ፕሮፐርቲ ነምበር ማርክ ስኬል ዩኒት እዚህ ላይ ኪሎ ሜትር የሚለው ሜትር አደርጋለሁ። እንደዚህ ቀየረልኝ ማለት ነው። እዛ ኖርዝ አሮም ጨምራለሁ። ኢንሰርት ኖርዝ አሮ እቺኛን ኦፕን እንደዚህ አደርጋለሁ። ሜቢ ዳይናሚክ ቴክስት ለኮኦርዲኔት ሲስተሙ ማወቅ እንፈልግ ደግሞ ኢንሰርት ዳይናሚክ ቴክስት ኮኦርዲኔት ሲስተም ይላል። እቺን አውቶማቲካሊ ጄነሬት ያደርግልኛል። ያ ማለት የዳታ ፍሬሙን ኮኦርዲኔት ሲስተም ነው። አዲንዳይን ቴም37 ኖርዝ ፎርሲስቲንጉ ሴንትራል ሜሪዲያኑ ስኬላ ሴንትራል ሜሪዲያን ላቲቱድ ኦፍ ኦሪጂን ያው ኢኩዌተር ስለሆነ ዩኒቱ ሜትር ነው። እንደዚህ አድርገን ራፍሊ የሰራነውን ስራ ቴክስት ሲምቦል ምናምን አድ ማድረግ እንችላለን። ከዛ በኋላ ኤክስፖርትን ማድረግ ፋይል ኤክስፖርት ብለን እንደቀድሙ ፒክሰሉን ወደ 500 ባረገው ላንድ ዩዝ የሚል ስም በሰጠው እዚህ ላይ ላንድ ዩዝ ብሎ እንደዚህ ይሰጠኛል ማለት ነው። ዙም ባደርገው ሪዞሉሽኑ ምን ያህል ጥሩ እንደሆነ በዚህ ላይ ማየት ትችላላችሁ። እዚህ ላይ በደንብ ይታያል ሁሉ ነገር። ሌላው ምናልባት ግሪድ መጨመር ብንፈልግ እዚህ ላይ ግሪድ መጨመር ቢፈልግ ክሊክ እናደርግና እዚህ ጋር ራይት ክሊክ ፕሮፐርቲ ግሪዱ ላይ ግሪድ የሚላለ ምንም ግሪድ ስለሌለ ባዶ ነው የሚያሳየው። ኒው ግሪድ ላለ ሜዠርድ ግሪድ ነው የምንጠቀመው። እዚህ ላይ ሜቢ ቲክ ብቻ እንዲያረግ ምን ማድረግ እንችላለን? በየ1000 ሜትር ግሪድ እንዲያረግ። እሺ ይሄ ትንሽ ዲስታንስ ስለሆነ በየ500 እናድርገው። በየ500 ሜዠር ቲክ እነዚህ ላጥፋቸው ወይም ፈልጋቸው አፕላይ ብለው እዚህ ቲክ እንደዚህ አደረገልኝ። ሜቢ እዚህ ጋር እቺን 0.00 የሚለውን ለማጥፋት ራይት ክሊክ ፕሮፐርቲ ብዬ ፕሪሲሽኗን ማለት ነው ቲክ ፖይንቶችን አርጊያቸዋለሁ። ላይን እንዳይሰራ አርጊያለሁ። እዚህ ላይ ሌቭል ላይ አዲሽናል ፕሮፐርቲ ላይ ሄደን ነምበር ፎርማት የሚላለ እቺን ቁጥር 0 ማድረግ እንድትጠፋ ይሲ አሁን ጠፋ። በቃ እንደዚህ ሆኖ ይሄንንም ኤክስፖርት ልታረጉ ትችላላችሁ ማለት ነው። ተመሳሳይ እንደቀደም በመጨረሻ ምናልባት የስፔሻል አናሊሲስ ፓርት አንዷን ለማሳየት ስትሪት 165 የሚለውንና ላንድ ልደታ ፓርሰል የሚለውን ብቻ እንጠቀምና ስትሪት 165 የሚለውን ላምጣው እና ልደታ ፓርሰል የሚለውን ሜቢ አሁን አፌክት በበፈር አናሊሲስ አፌክትድ ኤሪያውን ማወቅ እንፈልገው የሆነ የኮሪደር ስራ ቢኖር ለምሳሌ ስትሪት 162 ላጥፋው ልደታ ነው ላጥፋው። ለምሳሌ
ስትሪቱን ከለሩን ጥቁር ላድርገው እስቲ። ይሄን መሃል ላይ ያለውን ሴንተር ላይን ሮድ ልምረጠውና የዚህን ሴንተር ላይን ሮድ ነው መስራት የምፈልገው። በፈር መስራት የምፈልገው ይሄን ነው። ያ ማለት በዚህ አካባቢ ኮሪደር ቢሰራ የትኞቹ ፓርሰሎች አፌክትድ ይደረጋሉ የሚለውን ለማወቅ ነው። ጂኦ ፕሮሰሲንግ ላይ በፈር የሚል አለ። ለመረጥኩት ሮድ ብቻ ነው የሚሰራልኝ። ያ የመረጥኩት ሮድ ስትሪት 165 ነው። ምናልባት ኮሪደሩ ሴንተር ላይን 30 ሜትር ቢርቅ ኬሎ አለው። በፈሩ እንደዚህ አድርጎ ሰራልኝ። ለምሳሌ እቺ የተመረጠችው በፈር ፓርሰሎችን ምን ያህል ነው አፌክት የሚያደርገው? ያ ማለት ለምሳሌ ይሄንን ሃሎ ባደርገው በፈሩን ተመልከቱ እና ሳይዙን ብጨምረው ይሄ በፈሩ ቀይ ቢሆን ሉክ እነዚህ ቤቶች በሙሉ አፌክትድ ሆነዋል ማለት ነው። እነዚህ አፌክትድ የሆኑ ቤቶችን እንዴት ነው ኤክስትራክት ማድረገው? ይሄ ኦሬዲ መንገድ ስለሆነ ችግር የለም። ግን እነዚህ ቤቶች ግን እዚህ ጀምሮ እቺ ቤት ለምሳሌ እቺ ፓርሰል አፌክትድ ነች። አፌክትድ የሆኑትን ለይተን ለማውጣት ሴሌክት የሆነ ፊቸር እንዳይኖር ክሊር አረግና ክሊፕ ላለው ክሊፕ የሚደረገው ልደታ ፓርሰል ነው። ክሊፕ ማድረጊያው የኮሪደር በፈር ነው። ከዛ እዚህ ላይ affected areas ብዬ ወይም affected parcels ብዬ ልስጠው። ሴቭ ኦኬ። ሉክ affected ኤሪያዎችን ብቻ ያመጣልኛል። ለምሳሌ በፈሩን ልተው ሌላው ማጠፋው ማን ነው? የልደታ ፓርሰል ልደታ። እነዚህ ቦታዎች በሙሉ አፌክትድ ናቸው። ይሄ ዋናው ይሄ ትልቁ መንገድ ስለሆነ ችግር የለም። እነዚህ ግን አፌክትድ ኤሪያዎች ናቸው። ስለዚህ ኦፕን አትሪቢዩት እንለውና ምን ያህል ኤሪያ እንደተወሰደበት እዚህ ላይ ማወቅ ይችላል። ራይት ክሊክ ዙም ቱ ሴሌክትድ ብለው እቺ ቦታውን ይሄን ያህል ቦታ ተወስዶባታል የሚለውን ያሳያል ማለት ነው። ይሄም ለምሳሌ ዙም ቱ እንደዚህ አፌክትድ ኤሪያውን ካልኩሌት ለማድረግ ኦፊስ ላይ ሆናችሁ ይሄን መስራት ይችላል ለማለት ነው። ሜቢ ኢን ሾርት የአርክማፕ አፕሊኬሽን የአርክጂአይኤስ አፕሊኬሽን ለካዳስተር ባጭሩ ይሄን ይመስላል። በቀጣይ በአርክጂአይኤስ ፕሮ ደግሞ ተመሳሳዩን ስራ አሳያችኋለሁ። አመሰግናለሁ።